ይሄን ቪዲዮ ነው ታገየ ነው ሰር ሰዶም ተግባር ህገወጥ ነው ወንጀል ነው ተብሎ በህግ የተደረገ እኔ አንተ እንድትገልጸው ፈልጌ ነው ግብረ ሰዶማዊነትን ኤክሰርሳይዝ የሚያደርግ አንድ ሰው ሲገኝ በመሪ ደረጃ ቀጣቱ ስንት እንደሚል ንገርልን እንደ ህጉ ምን ይላል የሚለውን ነገር ልንወያይ ግድ ነው ጠበቆች ስለሆነ ግን ደግሞ ሰዎች ስለሆነ ደግሞ የሆነ ሾኪንግ የሆነውን ነገር ደግሞ ፊል እናደርገዋለን ምን አለ መሰለህ በተለይ ወላጅ ስትሆን አባት ስትሆን ይተናነቃል ለሰይነት ህግ ኖርማሊ ዳይናሚክ ነው በጊዜ ዑደት ብዙ ነገሮች ብዙ ለውጦችን ታሳቢ ያደረገ ነው ህግ አውጪው ነገሮችን ኢንተርቴን የሚያደርገው ይሄ ነገር ትናንት በወጣው ህግም ነው ይሄ ፐብሊክ ዲሰንሲን ይቃረናል ተብሎ የወጣው አየ በ1950ዎች ላይ በነበረው የኢትዮጵያ ሞራል ኮንቴክስት ሳይሆን ትናንትም ዛሬም ያለውን ነገር ኮንሲደር ያደረገ በድምጽ ሲያወራ የነበረው ጋዜጠኛውን አልሰማሁት እኔ እኮ የሚገርም አሁን ያን ብሪፍ ለማድረግ እኮ ተቸገርኩ ላንተ ራሱ ለምሳሌ አስገድዶ መድፈር ወንጀል ተደጋጋሚ የሚፈጽሙ ሰዎች ላይ ህጋችን ከሚሻሻሉባቸው ነጥቦች ውስጥ አንዱ ብዬ ምደግፈው ምን ነው ታውቃለህ ህፃናትን የሚደፍሩ አረጋውያንን ሴቶችን የማይመርጡ እንዲህ አይነት ተግባር ላይ ተሰማሩ የሚደፍሩት በመናቸው ነው በመድፈሪያ መሳሪያቸው አይደል ኦኬ የሆነ ሊንክድኢን ላይ ጽፈሃል ስለዚህ that's it ገብቷል የሚያደርገው ያደል ስለዚህ ያ ነገር ከተኮላሸና ከተቆረጠለት በምን አባቱ ይፈጽማል ድርጊቱ ዛሬ ላይ ሜሊ ሶፎንያስ ምክንያት ሊሆነን ይችላል ነገር ግን ልጆቻችን የት ውለው ምን እየሰሩ ምን እየተማሩ እየመጡ ነው የሚላውን ምን እያለማመዷቸው ነው የሚላውን በተመለከተ ትምህርት ቤቶቻችንን ቼክ ማድረግ መቻል አለብን ወንድማለ ጤና ይስጥልን ውድ የጁሪስ ፖድካስት ቤተሰቦቻችን ዛሬ አንድ ወቅታዊ የሆነ የህግ ጉዳይ ላይ አንድ እንግዳ ጋብዘን በዚህ ጉዳይ ላይ ትንሽ ቆይታ እናደርጋለን ተከታተሉ አቶ አያሌው ቢታኔ ራስን በማስተዋወቅ እስኪጀምር አመሰግናለሁ እንግዲህ ያው ጠበቃ አቶ ተብሎ አይጀመርም ስለዚህ ጠበቃና ህግ አማካሪ አያሌው ቢታኔ ስለዚህ አያሌው ቢታኔ እና ጓደኞቹ በህግ ቢሮ ማኔጂንግ ዳይሬክተር እና ፓርትነር በመሆን አሁን ላይ እየሰራው እገኛለሁ ማለት ነው ኦኬ ግን ወደ ጉዳዩ ከመግባታችን በፊት ከስምህ እና ከታይትል ባሻገር አንተን አስተዋውቀን ብንጀምር በጣም ጥሩ ነው ብዬ አስባለሁ ቢሮውን መጥቼ ጎብኝቼው ነበር በጣም ወንደርፉል የሆነ ቢሮ ነው ያለ በጥብቅና አይ ቲንክ ብዙ ሰዎች የሚያውቁ ይመስለኛልና የትኞቹ ጉዳዮች ናቸው ያሳወቁ ግን የበለጠ ለምሳሌ እኔ በምን እንዳየው ነግርሃለሁ እኔን በብዛት ብዙ ናቸው ብዙ ጉዳዮችን በተለይ ደፈር ብሎ በመያዝና እናም ደግሞ ሚዲያ ላይ ኢንተርቪዎችን በመስጠት የተለያዩ ጉዳዮች ሀገራዊ የሆኑ ጉዳዮችንም ጭምር በተለይ ግን የቅርብ ጊዜ ኩነት ለማስታወስ ያህል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በ2015 ላይ በተፈጸመው ህገ ቤተክርስቲያንን የጣሰ ተግባር ከዚያ ጋር በተያያዘ የህግ ባለሙያዎች ናቢ ኮሚቴን ሰብሳቢ በመሆኑና ያንን ክሩ በመምራት የነበርኩበት ነው ሁለተኛው ደግሞ ከዶክተር አሸብር ወልደ ጊዮርጊስ ጋር በተያያዘ በተለይ ኢትዮጵያ ኦሎምፒክ ኮሚቴ በብዙ ቢሊዮን ብሮች ሀገርንም መንግስትንም እንዲሁም የስፖርቱን ዘርፍ አደጋ ውስጥ ከቷል በሚል አንድ ያንን ኬዝ የነጠብን አትሌት ሻለቃ ኃይሌ ገብረስላሴን መዝገብ በመያዝ እሱ ላይ በደንብ ታወቃለሁ የአካል ጉዳተኛ ደግሞ አዲስ አበባ ዩኒቨርሲቲ ላይ አንድ አካል ጉዳተኛ እጩ ዶክተር ቢኒያም የነበረ እሱም ልጅ አዲስ አበባ ዩኒቨርሲቲ አካል ጉዳተኛ ስለሆንክ ጉዳይ ትምህርትን መጨረስ አትችልም በሚል ያነሳውን ጉዳይ እስከ መጨረሻው ድረስ በመሞገት እሱ ጉዳይ ላይ ነበርክ እንዴ እኔ ነኝ ተበቃው ዋው ስለዚህ መጨረሻ ላይ ልጁም አስመርቄዋለሁ ማለት ነው ዩኒቨርሲቲ እንደውም በትልቅ በከፍተኛ ማዕረግ ነበር የተመረቀው ልጁ የህክምና ትምህርቱን ጨርሶ አይ ቲንክ አገባዶ ሁሉ ግን አትመረቅም ነገር ኤክስተርንሺፕ የሚባለው ደረጃ ላይ ደርሶ የዚያን ጊዜ ነው እንግዲህ አንድ የነሱ በህክምናው ቋንቋ ሊደረግ የሚገባን ነገር ማድረግ አትችልም ነው አልተሞከረም ነገር ግን ማድረግ ስለማትችል ልትመረቅ አይገባም መጀመሪያውንም ራሱ ትምህርቱን ልትማር አይገባም የሚል ስታንድ ተይዞ የነበረ ነገር ነበር ያው መጨረሻ ላይ አስመርቀናል ዋው በጣም አሪፍ ይሄ በጣም ደስ የሚል ስኬት ነው
በዛሬው ጉዳይ ሶሻል ሚዲያ ላይ አንድ በጣም ቫይራል የወጣ ጉዳይ አለ ከአንድ ጋዜጠኛ ጋር ተያይዞ። የጋዜጠኛው ስም ሶፎንያስ ዋሲሁን አይ ቲንክ ካልተሳሳትኩ ይመስለኛል። እና የሆነ ጊዜ ላይ ቫይራል ወጣው ቪዲዮ የሆነ ሰቅጣጭ ነው፣ ትንሽ አስቸጋሪ ነው። አሁን ያው መቼስ በቃ እንደ ህጉ ምን ይላል የሚለውን ነገር ልንወያይ ግድ ነው። ጠበቆች ስለሆን ግን ደግሞ ሰዎች ስለሆን ደግሞ የሆነ ሾኪንግ የሆነውን ነገር ደግሞ ፊል እናደርገዋለን። ትናንትና እኔ ሪያክሽን ቪዲዮ ልሰራበት ፈልጌ ካሜራ ሁሉ አስተካክዬ ተውኩት። ግን ዛሬ ደግሞ ምን አሰብኩ መሰለህ? በተለይ ካንተ ጋር ሁነን ፐብሊኩ በተለይ ከህግ አንጻር ይሄ ጉዳይ እንዴት ነው የሚታይ የሚለውን ደግሞ የማወቅ መብት አለው አይደለም? ስለዚህ ያንን ብንወያይበት ብዬ አሰብኩኝ። ምናልባት ትንሽ ብሪፍ ብንደራረግ የሆነ አንድ ሰው በቴሌግራም ያገኘዋል። ስለዚህ ቻት ማድረግ ይጀምራሉ ከዚህ ጋዜጠኛ ጋር ማለት ነው። ይሄ ልጅ ያለው አዳማ ነው፣ የአዳማ ልጅ ይመስለኛል። ስለዚህ ቻት ማድረግ ይጀምራሉ። ሀይ ይሄ እንደ ቀልድ የተጀመረ ንግግር የሆነ አቅጣጫውን ቀየረና ወደ ሌላ አይነት ኮንቨርሴሽን አመራና መጨረሻ ያደርጉ የነበረው ቻትና ኮንቨርሴሽን በድምፅም ጭምር ሰምቼዋለሁ። እኔ ሰምቼ ለመጨረስ ሁሉ ከበደኝ። አይተዋል? ምናልባት በማህበራዊ ሚዲያ ላይ ያየሁት ቤዚክሊ ይሄ የተጻጻፉት ምናምን ነገር አላየውም። ግን ልጁ እንደዚህ ተጻጽፈን ተነጋግረን ነው ከአዲስ አበባ ነው ሊያገኘኝ እየመጣ ያለው ምናምን ነገር ሲል የነበረው እሱን አይቼዋለሁ። ኦፍ ኮርስ በድምፅ ሲያወራ የነበረው ጋዜጠኛውን አልሰማህም? አልሰማሁትም። እኔ እኮ የሚገርም አሁን ያን ብሪፍ ለማድረግ እኮ ተቸገርኩ ለአንተ ራሱ። ምክንያቱም የት ነው ቤትህ የምትኖረው? የት ነው? ስንት ክፍል ነው ያለው? ከማን ጋር ነው የምትኖረው? ሻወር አለ፣ ቢጃማ አለ አይነት ወሬ ሁሉ አለ እኮ። ትንሽ ሾኪንግ ነው። አይ ቲንክ የሚያስማማን ነገር ይሄ ነገር ኦልሬዲ አሁን ቫይራል ወጦ ሰዎች ስለተከታተሉት ያንን ሰምተውታል፣ አይተውታል በሚል አሳምሽን እኛ ከሱ ቀጥሎ ያለውን በተለይ የህግ ሪፍሌክሽን እንሰጥበታለን። ከዛ በፊት ግን እንደዚህ በቻት የተጀመረ በስልክ ኮንቨርሴሽን የተጀመረ ነገር እና በቃ አብረን እናድራለን ነው የሚለው። ስለዚህ ሄደ፣ አዳማ ሄደ። የሚገርምህ ነገር ፍሎውን ጠብቆ ነው በቃ ቪዲዮ ኮምፕሊት የሆነ ነገር ነው የሚያሳየው። ምንም ድምፁ የራሱ ነው። አሁን ያ ቻት የሚያደርግበት የሶሻል ሚዲያ እንትን የእሱ ነው ወይ የጋዜጠኛው ነው ወይ የሚል አይነት ወሬ ይነሳል። ግን ፍሎውን ጠብቆ ልክ ሲያሳይህ ና ይለዋል፣ ይጠራዋል። ድምፁ የእሱ ነው፣ ትሰማለህ፣ ተመሳሳይ ነው። መጨረሻ ሲደርስ ያሳያል። እና ተያይዘው ልክ ሲሄዱ እንግዲህ እሱን መደብደብ ይጀምራሉ። በተለይ አሁን እኔ እናንተ እንድንወያይበት የፈለግኩትም ከዚህ ጋር ተያይዞ ያለ ነው። ዱላ ይዘዋል፣ እየመጣ ነው ይላሉ። ስለዚህ ልክ ሲደርስ ተቀበሉትና ድብደባ ወዲያው ሲጀምሩ ነው የሚያሳይ። ይሄን አይ ቲንክ አይተዋል። እሱ ናቸው ያ ሶ በመጀመሪያ የትኛውን ብንወያይበት ይሻላል? ከዚህ ከሞብ ጀስቲስ ጋር ተያይዛ ያለችዋን ነገር ወደ ኋላ እናቆያትና በሀገራችን ይሄ የግብረ ሰዶማዊነትን ድርጊት በተመለከተ ህጉ ምን ይላል? ሲምፕሊ በቃ ከሱ ለምነሳ ምን አለ መሰለህ፣ በተለይ ወላጅ ስትሆን አባት ስትሆን ይተናነቃል እንደዚህ አይነት ጉዳዮች እና እሱም ብቻ አይደለም ወላጅ መሆንና አባት ከመሆን በተጨማሪ ደግሞ ምንም እንኳን አሁን ላይ ያለንበት ሀገራዊ ሁነት ሃይማኖተኛ ነህ ለማለት የሚያበቃን ነገር አለን የለን የሚለው ራሱን የቻለ ጥያቄ ቢኖርም፣ ነገር ግን ሃይማኖት አለኝ ብለህ የምታስብ ሆነ ባለህበት ሁኔታ የሞራላዊ እሴትን የሚጥስ ተግባር ሲከወን ማየትም ሆነ መስማት እጅግ አደገኛ ነው። እጅግ አደገኛ ነው። ለምሳሌ አንድ ጉዳይ አንድ ፍርድ ቤት ላይ ያስወሰንኩትን ውሳኔ በዚሁ አጋጣሚ ትምህርት ስለሚሆን ልግለጽልህ። የውጭ ሀገር ፍርድ እንዲፈጸም ነው ጉዳዩ የመጣው። ዩኬ ላይ የተወሰነ ውሳኔ ህፃን ልጅ ነው። ያንን ህፃን ልጅ አባት እንዲያሳድገው ፍርድ ቤት አሜሪካ ላይ ተወስኗል። ስለዚህ እዚህ ሀገር ልጁን የውጭውን ፍርድ ለማስፈጸም ልጁን ይዞ ለመሄድ
ውጭ የተወሰነውን ውሳኔ ፍርድ ቤቱ ያስፈጽምልን በሚል አቤቱታ ቀረበ። የኔ ተቃውሞ የነበረው ህጉ ሊፈጸም የማይችልበት ወይም ፍርዱ ሊፈጸም የማይችልበትን ምክንያት ነበር መቃወም የነበረብኝ። አንደኛው ትልቁ መቃወሚያ ምን እንደነበር ታውቃለህ? ዩኬ የጌይዝም ወይም ደግሞ ሌዝቢያኒዝም ህግን ያጸደቀች ሀገር ነች። እሱ ብቻ አይደለም፣ በሁለተኛነት ወንድ ልጅም ሆነ ሴት ልጅ ጾታቸውን መቀየር የሚችሉበትን ሁኔታ ይፈቅዳል። ይሄ ባለበት ኢትዮጵያዊ የሆነ ልጅ ወደዚያ ፍርዱ በተሰጠበት ሀገር ይሂድ ማለት ፍርድ ከማይፈጸምባቸው ምክንያቶች አንዱ በፍትሐዊ ስነ ስርዓት ህጋችን ማለት ነው። ፍርድ ከማይፈጸምባቸው ምክንያቶች ውስጥ አንዱ ፍርዱ የሀገራችንን ሞራልና እሴት የሚቃወም የሆነ እንደሆነ በውጭ የተሰጠ ፍርድ አይፈጸምም። እግዚአብሔር ይመስገን በዚህ ምክንያት ብቻ ያ ፍርድ ልጁ 18 ዓመት እስኪሞላው ድረስ እንዳይፈጸም ታገደ። ይሄ ምንድነው ነው? ይሄ ፍርድ ቤቱ የሰጠው ውሳኔ ከምን አንጻር ነው ስትል የሞራልን እሴት የኢትዮጵያዊ ባህልን የስነ ልቦናችን ለዚህ አይነት ነገር ስነ ልቦናችን ሃይማኖታችን ያደግንበት ነገር ምን አይሆንም፣ አይመክረንም፣ አይፈጸምም። ለዚያ ነው በወንጀለኛ ህጋችን መቅጫ ህጋችን ላይ በአንቀጽ 529 እና ተከታታይ ድንጋጌዎች ላይ ግብረ ሰዶም ተግባር ህገወጥ ነው፣ ወንጀል ነው ተብሎ በህግ የተደነገገው። ግን የቀደመው ምንድነው? ሞራል ነው። ከወንጀል ኤሌመንቶች መካከል አንዱ ሞራል ነው። ስለዚህ ሞራላዊ ነው ወይስ አይደለም የሚለው ነው። ስለዚህ ሆነ ተብሎ እና በቸልተኝነት የሚተገበር ተግባር የሆነ እንደሆነ የሐሳብ ክፍሉ ከህዝቡ እሴትና ሞራል የተቃረነ ከሆነ ወንጀል ነው የተባለው ለዚህ ነው። ስለዚህ እንዲህ አይነት ተግባር ከመሰረቱ ወንጀል ነው። ምን አይነት ተግባር? ግብረ ሰዶማዊነት። እናንብብና ለአድማጭ ተመልካቾቻችን ግልጽ እንዲሆንላቸው ብናነብ የተሻለ ነው ብዬ አስባለሁ። ስድስት 29 ይቅርታ 529 ስል ቅድም እሺ 629 ላይ ምን ይላል? ግብረ ሰዶምና ለንጽህና ክብር ተቃራኒ የሆኑ ድርጊቶች ይላል። ሲጀመር ምን ብሎ ነው የሚጀምረው? ክፍል 2 ለተፈጥሮ ባህሪ ተቃራኒ የሆኑ የግብረ ስጋ ግንኙነቶች በግልጽ ነው ያስቀመጠው። ተፈጥሮ ብሎ ነው የጀመረው። ኔቸርን ተርጉሞ ነው የመጣው ማለት ነው። ሶ ዋትስ ኔቸር? ዋትስ ተፈጥሯዊ ከተፈጥሮ ባህሪ ተቃራኒ የሆነው ምንድነው? ተፈጥሯዊ ባህሪ የሴትና የወንድ ልጅ ግንኙነት ብቻ ነው። ከዚያ በተቃራኒ የሆነው ግብረ ስጋ ግንኙነት የሚባለውና የሚታወቀው የግብረ ስጋ ግንኙነት በግልጽ ሊደረግ የሚችለው ኢንተርኮርስ ነው። ቫጂናል ኢንተርኮርስ ነው። በቃ አለቀ። ከዚያ ተቃራኒ የሆነ ተግባር የምንለው ከተፈጥሮ ውጪ በፊንጢጣ የሚደረግ ሌሎችና መሰል የሆኑ ተግባራት ከተፈጥሮ ተቃራኒ የሆነ ተግባር ነው። ወንድና ሴት ከሚያደርጉት ግንኙነት የወጣ ግንኙነት ከተፈጥሮ ባህሪ ተቃራኒ የሆነ ግንኙነት ነው ማለት ነው። that's why የወንጀል ህጋችን በግልጽ ይህንን መሰረት አድርጎ ኖርማችንን መሰረት ያደረገ ባህላችንን፣ እሴታችንን፣ ትውፊታችንን ሃይማኖታዊ ሀገር ከ90% በላይ የሆነው ህዝቡ ሃይማኖተኛ ነው ተብሎ የሚታሰብ ህዝብ ነን ያለነው። ስለዚህ ከዚህ አንጻር ነው ይሄን መሰረት አድርጎ የግብረ ስጋ ግንኙነት ተግባር ህገ ወጥ ነው የተባለው ማለት ነው። እንዲያውም እዚህ ጋር አንተ ያብራራህ ምን ትዝ አለኝ መሰለህ? በ1950ዎች የወጣ የወንጀል ህግ ነበር፣ የወንጀለኛ መቅጫ የመጀመሪያው። ይሄ ደግሞ በ1996 ዓመተ ምህረት የወጣ ነው፣ ትናንት የወጣ ማለት ነው። ህግ ኖርማሊ ዳይናሚክ ነው። በጊዜ ዑደት ብዙ ነገሮች ብዙ ለውጦችን ታሳቢ ያደረገ ነው ህግ አውጪው ነገሮችን ኢንተርቴን የሚያደርገው። ይሄ ነገር ትናንት በወጣው ህግም ነው ይሄ ፐብሊክ ዲሰንሲን ይቃረናል ተብሎ የወጣው። አየህ፣ በ1950ዎች ላይ በነበረው የኢትዮጵያ ሞራል ኮንቴክስት ሳይሆን ትናንትም ዛሬም ያለውን ነገር ኮንሲደር ያደረገ ነው። እሱን ማጉላት ፈልጌ ነው። አዎ፣ እዚህ ላይ ምን አለ መሰለህ፣ ግብረ ሰዶማዊነት ግንኙነት ባይዘወይ የዛሬ አዲስ ታሪክ አይደለም። ፎርካስት ማድረግ የምትችለው ነው። ለምን መጽሐፍ ቅዱሳዊ ታሪክም ላይ የሶዶምና ገሞራን ታሪክ ስትመለከት
ወንድ ከወንድ ልጅ ጋር ሴት ከሴት ጋር የሚያደርጉት ግንኙነት ለህዝብ መጥፋት ምክንያት የሆነበት ነው። መጽሐፍ ቅዱስ ላይ በግልጽ የተቀመጠ መንፈሳዊ እሴትም ስላለ ማለት ነው። ስለዚህ ከተፈጥሮ ተቃራኒ የተባለው ከተፈጥሮ ባህሪ ተቃራኒ ሲል ህጉም ይህንን መሰረት አድርጎ ነው ማለት ነው። ከተፈጥሮ ባህሪ ተቃራኒ በሚል ካራክተራይዝ እያደረገ ነው ማለት ነው። ስለዚህ ከኔቸር ተቃራኒ የሆነ ተግባር ነው ስንል ያንን በህገ ልቦና ቢሆን ቀድሞ ሰው ልጅ በህገ ልቦና በሚኖርበት ዘመንም እንዲህ አይነት ተግባር ህገ ወጥ ነው፣ መጽሐፍ ቅዱሳዊ አይደለም፣ ሃይማኖታዊ ይዘት የለውም ተብሎ የተገለጠለት ነው። አታድርግ ተብሎም የተገለጠውን ነገር ነው ምን እያደረገ አዲስ ነገር ኢንቨንት ማድረግ እኮ ነው እኛ ሰው እየፈለገ ያለው አዲስ ነገር። በቃ የሆነ ነገር ሰለቸው መሰለኝ ከዛ ላይ አዲስ ነገርን መለማመድ ሲፈልግ የመጣ ነውና ይህ ስንሰማው ራሱ ይሰቀጥጣል አይደል? ለምንድን ነው የሚሰቀጥጠን መሰለህ? ይሄን ቪዲዮን የታገየ ነው ምሳሌ ስንሰማው ራሱ አሁን ይሄንን ባወራው ቁጥር የሆነ ሰውነትህ ላይ የሆነ ቆዳ ምናምን ሲል ይሰማሃል። አንዳንድ ጊዜ ግብረ ሰዶም ሲባል እኔ ያንን ስሰማ እጄን መቀመጫዬ ላይ ደብቃለሁ ሁሉን ላባይዘው ቢኮዝ ከምሬን ነው የምልህ። እና እንደዚህ አይነት ሰዎችንም ባየህ ቁጥር ግራ ነው የምትጋባው። ወይም ስትሰማ የሆነ ባህሪያቸውን ታውቃለህ፣ መንገድ ላይ ታውቃለህ አይደል? ዝም ብለህ አለባበሳቸው ይታወቃል። እንደ ሴት ልጅ ጥፍር ቀለም ይቀባሉ፣ እጃቸው ጥፍራቸውን ያሳድጋሉ። ውጪ ማለት እዚህ ኢትዮጵያ ውስጥ አይደለም። ኢትዮጵያ ውስጥ እንዴት ትቀልዳለህ? አስተውለህ አታውቅም እንጂ አይታቸዋል። አስተውላቸዋል። ከንፈራቸውን እንደዚህ ምናምን ያደርጋሉ ሲያዩህ አለ የሆነ ቦታ አላቸው ባይዘው ወይ ቦታም ጭምር አላቸውና በተለይ በዚህ ላይ የሚሰሩ በጣም ምርጥ ኢትዮጵያውያን አሉ። እነ ደረጀ ዘወይንዬ አንድ ቀሲስ አሉ። እነ መጋቢ ሐዲስ ሮዳስ አሉ። በጣም ኢትዮጵያዊነት እሴት ላይ የሚሰሩ ይሄ ማነው ደግሞ አብይ ነው ማነው የሚባል ሬዲዮ ፕሮግራም ላይ የሚሰራ አንድ ጋዜጠኛ አለ። አብይ ይልማ ከዚህ አንፃር በደንብ ህዝቡን እያነቁ የቆይተዋል። የዛሬ 10-15 ዓመት ጀምሮ ህዝቡን ሲያነቁ የነበሩ ናቸው ማለት ነው። ሲያነቁ የነበሩ ናቸውና ስትራቴጂካሊ ባይዘው እርዳታ እኮ ለመስጠት ሲባል እኮ ይሄንን አስገባ ተብሎ እኮ በፖሊሲ ደረጃ የሚገባባቸው ሁኔታዎች አሉና በጣም ጥንቃቄ ማድረግ አሁን ህዝቡ ነው ምን ማድረግ ያለበት ማለት ነው። ይህንን ጉዳይ ላይ እምቢኝ ማለት መቻል ያለበት እንደ ህዝብ ነው። ከዚህ አንፃር ማንም ሰው ከእርሱ ጋር ይላል አንድ አይነት ጾታ ካለው ከሌላ ሰው ጋር ማንም ሰው ከእርሱ ጋር አንድ አይነት ጾታ። ስለዚህ ጾታን በተመለከተ ተመሳሳይ ግብረ ሰዶም ለመባል ተመሳሳይ ጾታ። ስለዚህ ከተፈጥሮ ባህሪ ተቃራኒ የሚባለው ወንድና ሴት ካላቸው ግንኙነት ተቃራኒ በሆነ መልኩ ተመሳሳይ ጾታ ካለው ከሌላ ሰው ጋር ግብረ ሰዶም ወይም ለንጽህና ክብር ወይም ለመልካም ጠባይ ተቃራኒ የሆነ ሌላ ድርጊት የፈጸመ እንደሆነ ይቀጣል። ኦኬ ጥሩ። እኔም ከሱ ቀጥለህ እንዳታነብ ፈልጌ ነበር። አያሌው የሚገርም ነገር በጣም ብዙ ሰው ከዚህ ከህግ ሙያ ውጪ ያለው ሰው ማህበረሰብ ማለት ነው ግብረ ሰዶም ሲባል በጣም ሾኪንግ። ይሄ ባይብሊካል የሆነው ኢንተርፕሪቴሽን ደግሞ ለእኔ መቼስ የምረዳው ነገር አለ፣ አንተም እንደዛ። ለምሳሌ ሰው ከመግደል ኦልሞስት እኩል ወይም በላይ ነው ስፒሪቹዋሊ የሚታይበት ፐርስፔክቲቭ ማለት ነው። በጣም ከባድ ነው። ከዚህ ከባድነት አንጻር ያይና ሰው እኔ አይ ቲንክ ምን ብሎ ያስባል? በስቅላት በሞት በ20 ዓመት በእድሜ ልክ የሚያስቀጣ ይመስለዋል በጣም ብዙ ሰው። አክቹዋሊ ከበድ ያለ ቅጣቱ የሚከብድበት ሁኔታ ያለ መሆኑ እንደተጠበቀ ሆኖ እኔ አንተ እንድትገልጸው ፈልጌ ነው። ግብረ ሰዶማዊነትን ኤክሰርሳይዝ የሚያደርግ አንድ ሰው ሲገኝ በመርህ ደረጃ ቅጣቱ ስንት እንደሚል ንገርልን። እንግዲህ ለዚህ ነው እዚህ ላይ በጣም ጥንቃቄ ማድረግ መንግስትም መሻሻል ካለባቸው የህግ ድንጋጌዎች መካከል በተለይ ከወንጀል ህጉ መሻሻል ካለባቸው የህግ ድንጋጌዎች መካከል አንዱ ይሄ ነው። በሚገርም ሁኔታ እንደዚህ አይነት ድርጊት የሚፈጽሙ ሰዎች ተፈቃቅደው ሊያደርጉ ይችላሉ። ከመሰረቱ ህገወጥ ነው፣ ማድረጋቸው ብቻውን ወንጀል ነው። ሁለቱ ተፈቃቅደው ቢያደርጉም እንኳን ይሄ ተፈቃቅደው ያደረጉ ነገር ግን በመረጃ የተረጋገጠባቸው ሰዎች ላይ ነው
ይሄኛው የመጀመሪያው አንቀጽ የሚመጣው ማለት ነው 629 የሚመጣው ግን ምንድነው በቀላል እስራት ይቀጣል ነው የሚለው። ቅጣቱ ይሄ ነው፣ በቀላል እስራት። ውድ የጂሩስ ፖድካስት ቤተሰቦቻችን ቀላል እስራት ማለት ምን ማለት እንደሆነ እንነግራችኋለን። ቀላል እስራት ማለት ከስንት እስከ ስንት የሚያስቀጣ ማለት ነው? ከ10 ቀን የግዳጅ ስራው ምናምን ጀምሮ ማክሲማም ከሄደ 5 ዓመት ቀላል እስራት ይላል። 5 ዓመት ያውም በመርህ ደረጃ 5 ዓመት አይደለም 3 ዓመት ነው። እስከ 3 ዓመት ነው። ግን እስከ 5 ዓመት ቀላል እስራት የምንብባቸው ምክንያቶች ስለሚኖሩ ነው። ግን አሁን በዚህኛው ግን በፈቃድ ላይ ያደረጉ ሰዎችን ነው ከመልካም ጠባይ ተቃራኒ የሆነ ድርጊቱን እጅ ከፍንጅ የተያዙ ወይም በማስረጃ የተረጋገጠባቸው መሆናቸው ሲረጋገጥ ቀላል እስራት። አሁን ፈቅዶ ስልጣኑን ለማን ሰጠው? ለፍርድ ቤቱ ነው የሰጠው። ይሄ እቺ ኖርማሊ በመርህ ደረጃ ግራቀኙ ተፈቃቅደው ሲፈጽሙት ለፐብሊክ ሞራሊቲ ኤንድ ዲሰንሲ ተቃራኒ ስለሆነ ብቻ የሚያስቀጣ ነው። ኦልራይት በደንብ ኮንቴክስቹዋላይዝ እናድርገው ይሄን ነገር። ለምሳሌ የወንጀሉ አፈጻጸም የተለየ አይነት ካልሆነ ብዙ ጊዜ ማንኛውም ተከሳሽ ኦን አቬሬጅ ወደ 3 አካባቢ የሚሆኑ የቅጣት ማቅለያዎች ያቀርባል። አትሊስት አሁን ተከሶ የማያውቅ ከሆነ ከዛ በፊት የቤተሰብ አስተዳዳሪያው ኮመን ናት። 3ኛ ምን ሊጨመር ይችላል? ከዚህ ቀደም ወንጀል ፈጽሞ ያልነበረ እንደሆነ እሱ አንድ ሪከርድ ከሌለው አንድ፣ 2ኛ የቤተሰብ አስተዳዳሪ፣ 3ኛ ደግሞ የሆነ ኮንትሪቢዩሽን ግድ የለም ይመን ዝም ብሎ ይመን። አሁን አይ ካመነማ 3 እናድርገውና 4ኛ ደግሞ ለማህበረሰብ ምናምን ያደረገው ቦንድ ገዝቶ ማምጣት በራሱ ማቅለያ ሊሆን የአባይ ግድብ 4 አደረግንለት። 4 የቅጣት ማቅለያ ካለ ከ10 ቀን እስከ 3 ዓመት ሲሆን ይሄ ሰውዬ 3 ወር ሊቀጣ ይችላል። 3 ወር የማይቀጣም በቃ በተግሳጽ ይለቀቃል። ከዛ ደግሞ ይገደባል። ገደብ ደግሞ አለ፣ ይገደባል። ከ5 ዓመት በታች የሆኑ ተግባራትን በተመለከተ ከ5 ዓመት በታች የሆኑ ቀላል እስራት የሚያስቀጡ ተግባራትን በተመለከተ ፍርድ ቤቶች በገደብ የመፍታት የመልቀቅ ስልጣን አላቸው፣ ትሬንድ አላቸው። ነገር ግን ጉዳዩ የግብረ ስጋ ግንኙነት ከመልካም ጠባይ ተቃራኒ የሆኑ ተግባራት ስለሆነ ለምሳሌ በአስገድዶ መድፈር አንድ ሰው 6 ዓመት ከተቀጣ አመክሮ የለውም ታውቃለህ። 10 ዓመት ቢቀጣ 10 ዓመቷን ጠጥቶ ነው የሚወጣት። ነገር ግን እዚህ ከግብረ ሰዶም ጋር በተያያዘ ያለው ትሬንድ ምንድን ነው የሚለውን ግን እኔም ከፕራክቲስ አንጻር አላወቅኩም። ነገር ግን በተግሳጽ ሊታለፍ የሚችልባቸው ሁኔታዎች ሊኖሩ እንደሚችሉ ከቅጣት ዓላማ አንጻር ያ ሊሆን ይችላል ማለት ነው። በነገራችን ላይ የፍርድ ቤት ዳኛ ሆኜ ሰርቻለሁ። አንደኛ፣ ሁለተኛ በ630 ዘ ፎሎዊንግ በግብረ ሰዶም ተከሶ የቀረቡ ሰዎች ቅጣት 3 አስታውሳለሁ። እሺ አሁን ለማውራት አይደል የተቸገር ነው። ያን ያስቸጋሪው ነገር ምን እንደሆነ ልንገርህ። ደሴ ነበርኩኝ እኔ። አሁን ትዝ ይለኛል ኬዙ። ስሜትህ እንዴት ነበር? በጣም በጣም ከባድ ነው። ከባድ የሆነው ለምን እንደሆነ ልንገርህ። ዳኛው እኔ ነኝ። ጉዳዩን አከራክሬ አይቼ ውሳኔ የምሰጠው እኔ ነኝ። አከራክሬና ማስረጃ ሰምቼ በህጉ መሰረት ውሳኔ ከመስጠቴ በፊት መጀመሪያ ማጣራት አለብኝ። ለማጣራት ስል የሚሄድባቸው ርቀቶች አሉ። ለምሳሌ ማጣሪያ ጥያቄ መጠየቅ ምናምን ከባድ ነው። አቃቤ ህግ ምስክሮቹን ያቀርባል። የግል ተበዳይ የተባለው ራሱ አለ። ብዙ ጊዜ የግል ተበዳይ የአቃቤ ህግ የመጀመሪያው ምስክር ነው። እንዲህ አድርጎ የግብረ ሰዶም ድርጊት ተፈጸመብኝ የሚለው ሰው አንደኛው ምስክር ነው። ከዛ ሰውዬ ጋር ዲቴል ማውራት አለብኝ። እያንዳንዷን ምን አደረገህ፣ ቅጽበቱ ራሱ ማለት ነው፣ ምን ብሎ ወሰደህ፣ የት ቦታ ምን አደረገህ፣ ከሱ ቀጥሎ ምን አደረገህ የሚለውን ነገር እኔ ሉክ the very painful part የሆኑ ጥያቄዎች ጠይቅ ነበር ያን ጊዜ። ማለት ይህንን በጆሮዬ መስማት ያለብኝ እኔ ለምንድን ነው? የሆነ 1700 ብር ነው ምናምን አካባቢ ነበር ደሞዛችን። ያንን ደሞዝ ለማግኘት ነው ኦር ደግሞ ለፐብሊኩ ፍትህ መስጠት ያለብኝ ሰው እኔ መሆን ስላለብኝ ነው? የሆነ አጥጋቢ መልስ ማግኘት አለብኝ። አዘርዋይስ ለምንድን ነው እንደዚህ አይነት ነገር እኔ የምሰማው? በጣም ከባድ ነው። ሾኪንግ ነው።
አንድ እስኪ ፐርሰናል የሆነ ጥያቄ እዚህ ጋር የሚታይህን ልጠይቅህ። እኛ ሀገር በ629 ተከሶ የቀረበ አንድ ሰው በግብረ ሰዶም ዳኛው ወንድ ነው ወይም ሴት ነው? እና ከማህበረሰቡ የወጡ ናቸው። እኔም ትናንት ዳኛ ነበርኩ እያልኩ ነው። ገደብን ተግባራዊ ያደርጉታል ብለህ ታስባለህ? ህጉ ይፈቅዳል ባይዘወይ ከዛ በፊት አው ህመም ስላለ ባይዘወይ ይሄ ሰውዬ እኮ እዚያው ማረሚያ ቤት ውስጥ ያንን ባህሪ ይዞ ስላለ መቀጠሉ ማረጋገጫ የለም። ምክንያቱም በነፃ አየር ባለበት በነፃነት ዘራይቱ ሊበርቲ የምትለው ነፃ የሆነ እንቅስቃሴ ገደብ የሌለው እንቅስቃሴ እያደረገ ነው ይሄንን ተግባር በሆነች ቅጽበት እየፈጸመ ያለው። መንቀሳቀስ የተገደበበት ቤት ውስጥ ደግሞ ለራሱ ተመሳሳይ ጾታ ካላቸው ሰዎች ጋር ደግሞ ሲገናኝ ይሄን ነገር ስላለመፈጸሙ ምን ማረጋገጫ አለን? ራሱ በጣም ከባድ ነው። that's it ለዚህ ነው እነዚህን ሰዎች የአእምሮ ቀውስ ያለባቸው ስለሆኑ የአእምሮ ቀውስ ያለባቸው የተፈጠረባቸው ሰዎች ስለሆኑ በተቻለ መጠን ሕክምና የሚያስፈልጋቸዋል ብዬ አስባለሁ። በቃ መንግስት በልዩ ትኩረት እነዚህን ሰዎች የሆነ ቦታ ወስዶ ማገገሚያ ቦታ ላይ ወስዶ ሊያስተምራቸው ባይዘው ወይ የዚህ ችግር ምን መሰለ አንዴ ካደረከው በኋላ ያው ከተፈጥሮ ተቃራኒ በሆነ ቦታ አይደለ የሚደረገው ድርጊቱ ከዚያ በፊንጢጣ የሚደረግ ግብረ ስጋ ግንኙነት ነው ዴፊኒትሊ። ስለዚህ ያ ሲሆን ከተፈጥሮ ተቃራኒ የሆነ ቦታ ላይ ስለሆነ ድርጊቱ ግንኙነቱ የተፈጸመው እዚያ ላይ የወንድ ዘር ፈሳሽ ሲገባ ምን ይሆናል? ተቃራኒ ግዑዝ የሆነ ነገር ነው የመጣው ይተላል። ባይዘው በመትላቱ ምክንያት ምን ይሆናል? ይበላዋል። በተለይ ድርጊቱ የተፈጸመበት ሰው ይበላዋል። በሚበላበት ጊዜ ምን ይፈልጋል? ዳግም ያንን ነገር ካልተደረገ ያ ፔኑ አይለቀውም። ስለዚህ ለዚህ ነው ሚኒ ሰርጀሪ ተደርጎ ተሰርቶላቸው ያ ነገር እንዲወጣ ሙላ ይደረጋል ማለት ነው። ያን ነገር እንዲጸዳ ሁላ የሚደረግበት አሰራር አለ። ለዚህ ነው ሳይኮሎጂካሊ በስነ ልቦና በሕክምና በተለያዩ መልኩ እገዛ ሙላ ሊደረግላቸው የሚገቡ ሰዎች ናቸው። በከፊል እንደዚህ ሆነ ብለው ነገሩን የሚያንሰራፉትን ሳይሆን ድንገት ሳያውቁ በድንገት ባይዘው ድንገትም በተደረገ ቅጽበታዊ ግንኙነት ይህ ነገር የተፈጸመባቸው ሰዎች መውጣት የማይችሉት መግለጥ አይችሉም። ለሶስተኛ ወገን መግለጥ አይችሉም። ቢናገሩ እገለላለሁ ብለውም ይፈራሉ። ስለዚህ ምን ያደርጋሉ? በድብቅ ያንን ነገር ያደርጋሉ። ሕክምና ቦታ ሄደው ግን በቀላሉ መታከም እየቻሉ ማለት ነው። ከዚያ ያንን ነገር ይለምዱትና ይዘልቁበታል። ግን እኮ ወደ ሕክምና እኮ መሄድ ሰው እኮ መጀመሪያ ታመሚያለሁ ብሎ የሚያምን ሰው ማመን አለበት። they are doing እኮ the right thing ለነሱ እኮ አይደለ እንዴ ይመስለኛል። ግን እነዚህ ኤግዛክትሊ እነዚህን ሰዎች ግን እንለያቸው። ምን አለ መሰለህ እንለያቸው እምልህ ምንድነው በልጅነቱ ለምሳሌ ያህል አሁን እዚህ ላይ በ630 ላይ እናያለን። በልጅነቱ ተደረገበት። ከዛ ላይ ተደጋጋሚ ጥቃት የሚያደርስበት ሰው አለ። ብትናገር እንዲህ ትሆናለህ የተባለ ማለት ነው። ስለዚህ ተደጋጋሚ ጥቃት ደርሶበታል። የግብረ ስጋ ግንኙነት ኦልሞስት ተላመደው። ስለዚህ ምን እናደርጋለን? ይሄንንም ማየትም ስላለብን ማለት ነው። ቢኮዝ ብዙ ታሪኮች ስላሉ በተለይ ደግሞ አስተዳዳሪ የቤት ባለቤት የሆኑ አስተዳዳሪዎች ሕፃናትን የሚፈጽሙባቸው በሞግዚትነት የያዟቸው አስተማሪ ተማሪውን ማቀው ታሪክ ስላለ ማለት ነው። ትምህርት ቤት ላይ የሚፈጸሙ እዚህ ኤሪያችን ላይ ያሉ አሉ። በቅርብ ጊዜ የምናጋልጣቸውና እርምጃ የምንወስድባቸው አዲስ አበባ ውስጥ በትምህርታቸው ውስጥ ራሱ ያስገቡ አካላት አሉ። በነገራችን ላይ እኔ ምልህ ኮንፊደንሻል የምትለውን ነገር መጠበቅ ትችላለህ። ግን ቅድም እንዳልከው ለወላጆች ያለውን ፔን እንረዳዋለን። ይሄ ነገር ኤሌመንታሪ ትምህርት ቤት ነው ወይስ ሃይ ስኩል አካባቢ ነው? ሃይ ስኩል ኢቭን ትምህርት ላይ እኔ አንድ ሊንክድን ላይ ወዲያውኑ ፖስትኩኝና እርምጃ በአስቸኳይ ያለምንም ቅድመ ሁኔታ ይህንን ጉዳይ እልባት ካልሰጡ ትምህርቱን ላይ ያስተምሩ ማለት ነው። ለመምህራኖቹ የጌይዝምና ሌዝቢያኒዝምን መሰረት ያደረገ ትምህርት በካሪኩለም ውስጥ ገብቶ ስልጠና ሊሰጣቸው። ምናልባት ኢንተርናሽናል ስኩሎች ናቸው እነዚህ፣ የዓለም አቀፍ ስኩሎች፣ ኢንተርናሽናል ኮሚኒቲ ስኩሎች
ከዛ ወዲያውኑ መግለጫ ሰጥተው አርመናል ኦልሞስት የውጭው ስታንዳርድ ስለሆነ እንጂ እኛ ኢትዮጵያ ውስጥ ሊፈጸም የማይችል ነው አናደርገውም በስተት የተላለፈ ነው ለዚያ ለእንትኖቹ ለኢንተርናሽናል ሲሰራጭ አብሮ የተሰራጨ እንጂ እኛ ጋር የሚፈጸም አይደለም በሚል ታልፏል በይቅርታ ስላለፉ እንጂ ግን አልተውናቸው በዝርዝር ነገር ላይ እየሄድን ያለንባቸው ሁኔታዎች አሉ እሱ ብቻ አይምሰል መምህር ተማሪውን የሚያባልግበት ነው ለዚህ ነው ዝም ማለት የሌለብን የምንለው ወደዚህም ድምጽ ስንሆን ዛሬ ላይ ሜጂ ሶፎንያስ ምክንያት ሊሆነን ይችላል ነገር ግን ልጆቻችን የት ውለው ምን እየሰሩ ምን እየተማሩ እየመጡ ነው የሚለውን ምን እያለማመዷቸው ነው የሚለውን በተመለከተ ትምህርት ቤቶቻችንን ቼክ ማድረግ መቻል አለብን ወንድም አለ ዛሬ ላይ በብዙ 100,000 ብር ከፍለ ያስተማርከው ልጅ እውቀት ብቻ አግኝቶ እየመጣም አይደለም እውቀት ስለማግኘቱም ገንዘብን ስለከፈልክ ብቻ እውቀት አግኝቷል ብለህ የምታስብ ከሆነ ስህተት ነው ምን ያህል እውቀት አግኝቷል የሚለውን ቼክ እስካላደረክ ድረስ እስካልተከታተልከው ድረስ ስለዚህ ወደ ቅድሙ ነጥብ ስንመጣ ይገደባል ወይ ብለህ ላነሳው ነጥብ እንግዲህ አሁን እየታመምን እያወራን ያለን ሰዎች የሚገደብበት አግባብን የሚፈቅድ ዳኛ አለ ብዬ አላስብም ነገር ግን በልዩ ሁኔታ ድርጊቱን የተፈጸመበት አካል ከአቅም በላይ በሆነ ምክንያት እሱ ፈቅዶም ቢሆን ቀድም ባልኳቸው ምክንያቶች ለምሳሌ ይሄንን ሰውዬ ከመገደብ ይልቅ ማድረግ ያለባቸው ፍርድ ቤቶች ወደ እስርም ከሚልኩ በተለይ እንደዚህ ድርጊቱ የሚፈጸምባቸውና ህመም ውስጥ ያሉ ሰዎች ወደ ሕክምናና ወደ ማቆያ የሚላክበት ወይ ቢኖር የተሻለ ነው ከገደቡ ጋር አብሮ ማለት ነው ያንን ነው መሆንም ካለበት እንዲህ አይነት ሴንተሮች እንደ ሀገር በደንብ እንደ አረጋውያን ማቆያ ሴንተር አላት የህፃናት juvenile offenders ማቆያ ይባላል እንጂ ያው practically speaking የሉም ማለት ይቻላል so the same thing ለነዚህ አይነት አካላት ሊኖር የሚችልባቸው ሁኔታዎች ቢፈጸሙ ጥሩ ነው ለማለት ነው ቅድም አንድ በጣም ጥሩ ሐሳብ አንስተሃል ወደ ማረሚያ ቤት መላክ የባሰ ችግር ሁሉ ሊያስከትል ይችላል አሁን ይሄ በሆይታ እና በጩኸት ዝም ብሎ እንትን ስትል ያው ኢትዮጵያ ውስጥ የሁሉም አይነት ቅጣቶች የሚፈጸሙት በስራት መልክ ብቻ ነው ፕራክቲካሊ ማለት ነው ግን የወንጀል ቅጣት ዓላማዎች ደግሞ አሉት የወንጀል ቅጣት ዓላማ አንዱ ኢንካፓሲቴት ማድረግ ነው አይደለ ወንጀለኛው ያንን ወንጀል እንዳይፈጽም ማድረግ ነው ግን አንድ በግብረ ሰዶም ድርጊት የተጠመደ ሰው እንዳልከው ማረሚያ ቤት ብትልከው የተለየ ካፓሲቲ መፍጠር ነው ለዛ ሰው ያ ጥሩ ሐሳብ ነው ያነሳው ኢንካፓሲቴት ማድረግ ነው ስትል ኢንካፓሲቴት ማድረግ የግድ መስቀል ወይ መግደል ብቻ አይደለም ለምሳሌ አስገድዶ መድፈር ወንጀል ተደጋጋሚ የሚፈጽሙ ሰዎች ላይ ህጋችን ከሚሻሻሉባቸው ነጥቦች ውስጥ አንዱ ብዬ ምደግፈው ምን ነው ታውቃለህ ህፃናትን የሚደፍሩ አረጋውያንን ሴቶችን የማይመርጡ እንዲህ አይነት ተግባር ላይ ተሰማሩ የሚደፍሩት በመናቸው ነው በመድፈሪያ መሳሪያቸው አይደል ኦኬ የሆነ ሊንክድኢን ላይ ጽፈሃል ስለዚህ that's it ገብቷል የሚያደርገው ያደል ስለዚህ ያ ነገር ከተኮላሸና ከተቆረጠለት በምን አባቱ ይፈጽማል ድርጊቱ seriously this is my issue ደግሞ ኢንተርናሽናሊ አፕሊካብል ነው ትላልቅ ዓለም አቀፍ ባንግላዴሽ ብትሄድ ይደረጋል አስገድዶ ደፋሪ ምናልባት ሳውዲ አረቢያ ምናምን ይደረጋል አሜሪካ ላይ ራሱ ስቴቶች ላይ የተመረጡ ስቴቶች ላይ ይደረጋል ሪሰርች አድርጌ ነው ባይዘው ያንን ሐሳብ የሰጠው ዋይናት ለዚያውም በሃይማኖታዊ ሴት አለው ሞራላዊ ሴት አለው እየሰቀጠጠን አሁንም ስናወራ የሚሰቀጥጠን እስከሆነ ድረስ ለህግ አውጪው ሐሳብ ነው ይያልክ ያለው አይደለ የህጉ ላይ ስለሌለ ይሄማ ይሄ ነገር በጣም ከባድ ነው እኔ አሁን ምልህ በቃ ኢሚዲየትሊ ሪፍሌክት ማድረግውን ይከብደኛል አስብበት ወደፊት በደንብ አስብበት በተለይ እነዚህ ይሄንን ግን ያልኩት በግልጽ ምነግራ አሁንም በተጨባጭ ማስረጃ ሰውንም እኮ ትገለዋለህ አይደለም መሸለትና ማኮላሸት ቀርቶ መሽናት እንዲችል ታደርጋለህ ምናምን ኮምፕሊትሊ አትቆርጠው ነገር ግን ታኮላሻለህ መውለድ እንዳይችል ዝም ብሎ ማንቀሳቀስ እንዲችል ማለት ግን በነገራችን ላይ አሁንም ስለ ወንጀል ቅጣት ዓላማ ነው እኮ የምትመለሰው የወንጀል ቅጣት ዓላማ ይሄንን አይነት ፐርፐዝ እኮ ምናልባት ከ100 ዓመታት በፊት እኮ ሰርቪስ ያደርግ እኮ ቆይቶ አላስከደም ኢፌክቲቭ አልሆነም እኮ ተብሎ ነው አይደል ወደ ሪሃቢሊቴሽን አሁን ሰውን
አንዱ የቅጣት ለምሳሌ አንዱ የቅጣት ዓላማ ምንድነው? በቀል ነው። ግን በቀል ትክክል አይደለም፣ ችግር አለበት ተብሎ አሁን ወንጀል የሚፈጽሙ ሰዎች የደጋጋሚነት ባህሪ ያላቸው ሰዎችም ቢሆኑም ሪሃቢሊቴት ነው መደረግ ያለባቸው ተብሎ ኢቭን አሁን ያስከው የኛ አልገደልናቸውም እኮ እነዚህ ሰዎች። እዚህ ላይ የኔ አቋሚ ነው ይሄ ባይዘው አይደለም መግደልንና መቁረጥን አሁን የማነጻጸር ቁረጥ አላልኩም፣ አኮላሽ ነው ያልኩት። ማኮላሸት እኮ ነው። አሁን በግ ይኮላሽ የለ እንስሳ ይኮላሽ የለ ታኮላሸዋለህ። እሺ ታኮላሸዋለህ፣ ማኮላሸት ነው እያልኩ አሉ። ሁለት አይነት አማራጮች አሉ። ይህንን ስል ለምን መሰለ ሲሪየስሊ ልጄን አሁን ልጄን ፔኑን ላስገባ አሁን የሶስተኛ ወገን ሲሆን ቀላል ይሆናል። እስቲ ልጅህ ላይ ወይም ባለቤትህ ላይ ወይም እናትህ ላይ እንዲህ አይነት ተግባር አጋጥሞ ቢሆን are you going to keep silent? trust me ሎዌር መሆነ ጠበቃ መሆነ ዳኛ መሆነ የዚያን ሰዓት ያስነስን እያሰብኩ ነበር። አይሆንም፣ አታመጣም አይደለም። እሱ ስለ ሶፎንያስ እኮ እያወራን መቋቋም እኮ አልቻልንም አይደለም። ወደ ቤተሰባችን መጥቶ ቀርቶ ሶስተኛ ወገንን ያንን ድርጊት እየፈጸመ ስላለ አይ እከሌ ላይ ነው እኔ ጋር ስላለ መድረሱ ምን ማረጋገጫ አለ ወንድም ማለት that's why ምን ይሁን ኦኬ ይኮላሻል እኮ እንዲደረጋል ሲባል ምን ይሆናል ማለት ነው። ደፋሪ የመድፈር ሐሳብ ያለው ሰው በሙሉ ዲተረንስም ደግሞ ምንድነው አንዱ የቅጣት ዓላማ ዲተረንስ ለማድረግ ያሰበው ሰው ምን ይሆናል ራሱን ይጠብቃል። ያደረገም ሰውዬ ደግሞ ምን ይሆናል ማለት ነው ከዛ በኋላ ማድረግ እንዳይችል ኢንካፓሲቴት ታደርገዋል። that's it ይሄ ነው። ነገስ ቢሆን ይሄ ሰውዬ ሶስተኛ ወገንን ያንን ሲያደርግ የነበረ የገዛ ልጁን ስላለመድፈሩ ምን ዋስተናለን? የገዛ ልጁን ደፈረ የሚባል ዜና እየሰማን አይደል? የገዛ ልጁ ግን መሆን ያለበት በምንድን ነው ሲባል በበቂ ማስረጃ ሲረጋገጥና 100% ጥፋተኝነት የተረጋገጠ እንደሆነ ብቻ እድል ተሰጥቷቸው እንደዚህ አይነት አካላት እርምጃ ሲወሰድ በቂ በተለይ በልዩ ሁኔታ ችሎቱ ራሱ ልዩ ችሎት መሆን መቻል አለበት። ልዩ ችሎት እሱም እንትን አለ አይደል? የሞት ቅጣት እኮ የሚወስን ችሎት እኮ አለ ማለት ከዛ የበለጠ ምን ይፋስ ተሰጠዋል? የሞት ቅጣት እኮ የሚያስተላልፍ እኮ ችሎት አለ። ስለዚህ ይሄ ማኮላሸትን በሚመለከት ውሳኔ የሚያሳልፍ ሌላ ከዛ የበለጠ ችሎት ይቋቋም እኮ ልትል አትችልም። ምክንያቱም ዴዝ ፔናልቲ እንኳን እየወሰንክ ያለበት ለዚያውም ህይወት ይቋረጥ እያልክ እየወሰንክ ያለበት ግን ምንድነው በተለይ ከጉዳዩ ሴንሲቲቪቲ አንፃር መግደል ባይዘው ወይ በአንድ ጊዜ ኢንካፓሲቴት ማድረግ ነው ያንን ሰው ነፍስን መንጠቅ ነው። ይሄ ግን ሁለት ነገር ነው የምትነጥቀው። በህይወት ኖሮ እንዳይኖርም ነው እያረከው ያለው ከሞራል ሳይትም አንፃር ሁለተኛም ደግሞ ጄኔሬሽንን መተካት እንዳይችልም ነው እያደረክ ያለው። ሞት አንድ ጊዜ በቃ ምንም ቁርጥ ያለ ነገር ነው የምታደርገው። ይሄ ግን ሰውየው በህይወት ኖሮ እንዳይኖር ማድረግም ጭምር ነው። ከባድ ነው ከሞራል ኤሌመንት አንፃር በጣም የሚከብድም ስለሆነ እጅግ በተለየ ሁኔታ ጥንቃቄ ተደርጎለት ግን ሊወሰን የሚገባ መኖሩን ሲያውቅ መነኝ አሁን እኔ ያንን ቪዲዮም ከሰራው በኋላ ቪዲዮውን እያደመጡ ፊታቸው ጭርምትምት የሚሉ ሰዎችን አያለሁ። ፔኑ ምን ላይ እንደሚሰማቸው ታውቃለህ? ሲኮላሽ ያለው ስሜት ሞት ብለት አልፈዋል። ይሄ ግን ማኮላሸት ግን ፔኑ ራሱ ቀላል አይደለም። ዘላቂ የሆነ ፔን ስለሆነ that's what የኔ ስታንድ ነው ብዬ ቆይ ግን መልከት አሁን አንተ ምን ብለህ ታምናለህ? ወንድንም ሴትንም የሚደፍሩ ሰዎች ቢኮላሹ የተሻለ ለውጥ ያመጣል፣ የተሻለ ፍትህ ሊያሰፍን ይችላል ብለህ ታምናለህ? ግን ነገርከኝ። ግን አንድ የሆነ ታሪክ አለ። የወንጀል ቅጣት ዓላማ ምንድነው የሚል አንድ የሆነ መጽሐፍ ላይ አስታውሳለሁ። የድሮ አይ ቲንክ ከሺህ ዓመታት በፊት የሆነች ከተማ ነበረች፣ የጥንት ከተማ እና ምን ይደረግ ነበረ? የስርቆት ድርጊት የፈጸሙ ሰዎችን ምን ያደርጓቸዋል? እንትን ይሏቸዋል። በስቅላት ይቀጡ ነበረ የሆነ ጊዜ ላይ በቀል ተብሎ ማለት ነው። በስቅላት ሲቀጡ ደግሞ እንዴት ነው የሚቀጡ መሰለህ? በአደባባይ ነው በስቅላት የሚቀጡት። ስለዚህ ህዝብ ይወጣና ልክ ሲሰቀሉ ያያል።
እንዲህ እየተንጠራሩ ያያሉ። ረጃጅም ሰዎች አይቸገሩም እንዳንተ አይነት ማለት ነው። እኔም ረጅም ነኝ። አንዳንድ ግን በቁመት አጠር ያሉ ሰዎች ለማየት በጣም ይቸገሩና እንዲህ ይንጠራራሉ። ሲንጠራሩ ምን ይደረግ ነበር? ከኋላ ኪሳቸውን ያውልቋቸው ነበር። ደግሞ አላስተማረማ። ስለዚህ ይሄ ነገር የቅጣት ዓላማው ትክክል አይደለም ተብሎ እየተለወጠ መጣ። አሁን ዲዩቲንክ ይሄ ነገር በ100 ሚሊዮን የሚቆጠር አገር ነው ያለው። ሌላም ሀገር በሚሊዮን የሚቆጠር ነው። እንዲህ አይነት ነገር ይቆማል ብለህ ታምናለህ ወይ? ለምሳሌ አሁን ኢትዮጵያ ዴዝ ፔናልቲ ትፈቅዳለች አለ። ግን ዴዝ ፔናልቲ ግን ሁሌ አለ። ምናልባት እኔ እናንተ ዛሬ እዚህ እያወራን የሆነ ችሎት የሞት ቅጣት እየወሰነ ሊሆን ይችላል። ኢቭን ማለት ነው ይቆማል፣ ያቆመዋል፣ ይገተዋል ብለህ ታስባለህ? አሁን እኮ ሙሉ በሙሉ ምንም አይነት ህግ ብታወጣ 100% የሚገታ የቅጣት አወሳሰን የለንም። በምንም አይነት መልኩ 100% የሚገታ ነገር ለምሳሌ የደረሰኝን በተመለከተ ተመልከተ። አሁን ለምሳሌ ደረሰኝ ግብይት በማድረግ ምክንያት ተባለ በቃ ገደብ ሊቆም ይገባል ተብሎ መመሪያ የሚመስል ወረደ። የትኛውም ችሎት ላይ ስትሄድ የ1 ብር ደረሰኝ እንኳን ቆርጠ አሁን ገደብ አይገደብልህም። this is wrong ግን አልቆመም። እንደውም ተባብሶ ነው የቀጠለው። የበለጠ ምን ሌላ ማምለጫ ዘዴ መጣ ማለት ነው። ነገር ግን ወደዚህኛው ጉዳይ ነው የሞራል ይሄ የደረሰኝ ጉዳይና ሌሎች ጉዳዮች ላይ አይደለም። አትሊስት ግን ይቀንሳል። በፐርሰንት ብናስቀምጠው እመነኝ ግድ የለህም በፐርሰንት ይቀንሳል። ግን ምን አድርገን ህጉን መውጣቱን ገልጠን አልሞከርነው እኮ ገና ለገና ስንሰማው የምንሸማቀቅ ከሆነ there is some kind of moral element ከጀርባችን በግልጽ አሁን ሞትን ተለማመድን እኮ አይደል? ሞት በተለያየ ቦታ ላይ ሞት ከሌ ሞተ፣ ሚሊተሪ ገደለው፣ ፖሊስ ገደለው፣ ከሌን ገደለው፣ የሆነ ጭፈራ ቤት ላይ ተታክሶ ተጋደሉ። ያን ቀን አጀንዳ ይሆንና እናልፈዋለን። አሁን ግን ድርጊትን የፈጸመ ሰው ግን ውጤቱ ከተፈጥሮ ባህሪ ተቃራኒ የሆነ ተግባር የፈጸመ እንዲሁም ደግሞ አስገድዶ ያለ ግለሰቡ ፈቃድ አስገድዶ በልዩ ሁኔታ ለምሳሌ በሚስትና ባል መካከል የሚደረግን ግንኙነት ሚስት ቀጣዋለሁ ብላ ስላሰበች ብቻ አስገድዶ ደፈረኝ ስላለች የሚደረግ አይደለም። በተለየ ሁኔታ ማን ላይ ድርጊቱ ተፈጸመ የሚባለው ተለይቶ ማለት ነው። ሁሉም ተግባር ይኮላሽ እያልኩኝ አይደለም። ሁሉንም ተመሳሳይ ድርጊት ቢሆንም ነገር ግን ማን ላይና እንዴት ተፈጸመ የሚለውና የደጋጋሚነት ባህሪም አብሮ ታይቶ ነው መሆን መቻል ያለበት ማለት ነው። ታይቶ መሆን መቻል አለበት። ግን ምን ያደርጋል? እውነት ያስተምራል። ሁሉም ግን 100% ግን አስተማሪ ነው እያልኩኝ አይደለም። አንድ ቆይ ወደ ሌላ ቶፒክ ከመሄዳችን በፊት በአንድ ድንጋጌ ቻሌንጅ ላደርግ ፈልጌ ነው። ወደ ህገ መንግስቱ ነው የሚሄደው። ህገ መንግስት የትኛው መሰለህ? አይ ቲንክ ካልተሳሳትኩ አንቀጽ 16 አንተ ህግ አውጪው እንዲህ አይነት ድራፍት ሊቀርብለትና ሊጸድቅ ይገባል እና ያን በማድረግ ደግሞ የተሻለ ፍትህ ልናሰፍን እንችላለን፣ እንዲህ አይነት የወንጀል ድርጊት ፈጻሚዎችን ቢያንስ ቁጥራቸውን ልንቀንስ እንችላለን ብለህ ታስባለህ? የኢፌዴሪ ህገ መንግስት አንቀጽ 16 ማንኛውም ሰው በአካሉ ላይ ጉዳት እንዳይደርስበት የመጠበቅ መብት አለው ይላል። has the right to be protected from any kind of bodily harm ነው የሚለው። እንዲህ ቁንጥጫም ቢሆን አይቻልም። and ልጨርስ ጥያቄ and ይሄ ድንጋጌ has no exception absolute provision ነው። አሁን እናቆላሽው ስትል ወደ ይሄን አንቀጽ መጣ ሳይሆን ይኸውልህ በአካሉ ላይ ከሚደርስ ማናቸውም እሱ ብቻ አይደለም ክሩልና ኢንሁማን ከሆነ ትሪትመንት የመጠበቅ መብት አለው ይላል። which one is more cruel than hanging up or ደግሞ killing an individual? እሱ ላይ አርጊመንት አለ። እየገደልከው ነው whatever the agreement they provide you እየገደልከው ከሰውነት ጋር ግን በተያያዘ አይደለም እሱ
ሕገ መንግስቱን እያነሳ በተመሳሳይ የጸረ ሽብር አዋጁ በተመሳሳይ ምን ብሎ ይወጣል? በምርመራ ሂደት ላይ የምታደርጋቸው እንደዚያማ ከሆነ የእጅል ፊት ራሱ ልታደርግ አይገባም ነው። ለመከላከል ራስን ስታደርግ ይሄንን ለመከላከል ነው እየተፈጸመ ያለው። ማን ያ የተጎዳው ሰው ህመምስ ያም ሰው እኮ ዘሴም ራይት አለው በአንቀጽ 16 ላይ የተገለጠው አይደል እንዴ? ያም ግለሰብ ያስገድዶ መደፈር ድርጊት ተጠቂው ዘሴም ራይት እኮ አለው። ዘሴም ራይት አለው። ይህንን እሱም ፕሮቴክት ያላደረግከው ጥፋተኛውና በደለኛው ግን በዚህ አንቀጽ ፕሮቴክት ይደረጋል ብትለኝ ህጉ የእኩልነት መርህን የጣሰ ዓላማን አካቷል ብዬ ሞግታለሁ ማለት ነው። ጥሩ አርጊመንት ነው። ግን በአንድ ወቅት በተለይ ለወስኩል ላይ የሆነ አንድ ጠንከር ያለ አርጊመንት ነበር። ለምሳሌ ይሄ አንቀጽ 16 ነው። ከዚህ አንቀጽ በፊት ያለው አንቀጽ 15 ነው። አንቀጽ 15 በህይወት የመኖር መብት ነው፣ ግን በልዩ ሁኔታ ሞትን ያስተናግዳል። ያንን ሰውዬ አንቀጽ 16ን ሳንጥስ ግድያውን እንዴት እንፈጽም? በጥይት ብትመታው ቦድሊ ሃርም ነው፣ ብታንቀው ቦድሊ ሃርም ነው፣ በመርዝ ብትገለው ዘሴም ቲንግ ነው። ምንም ነገር ብታደርግ ቦድሊ ሃርምን እንትን ሳትል ሰውየውን ከመኖር ወደ አለመኖር ልታሸጋግርበት የምትችልበት ምንም አይነት እንትን የለም። እንዴት ይሁን? በጣም እጅግ በከፍተኛ ጥንቃቄ ነገር እንደውም የሚገርም ነገር ምናልባት እኔ ግቢ ነበርኩኝ የሳዳም ሁሴን የሞት ቅጣት ሲፈጸም ቢቢሲ ላይ ምናልባት አይተዋል፣ ታስታውሳለህ? የቆየ ነው። የሳዳም ሁሴን በስቅላት ነው የተቀጣው እና ከዚህ ከገመዱ በጣም ወፍራም ገመድ ነበር፣ አስታውሳለሁ። ከገመዱ ውስጥ ምን አስገብተውለታል? ፎጣ እንዳይጎዳው በጣም ወፍራም ፎጣ ነገር በጣም ምቾት ያለው ማለት ነው። ቀድሞ ገለውትም እኮ ነው እንጂ ይላል አሁን። ኦኬ እሺ፣ አንድ ጥያቄ ልጠይቅህ። ከዚህ ከግብረ ሰዶም ጋር ተያይዞ እኔ የምልህ ጥያቄውን ላቅርበውና አንተን ሪፍሌክሽን ሰጠበት እንድትሄድ ፈልጌ ነው። መብቴ ነው የሚሉ ሰዎች አሉ። አሁን ይሄ 90% ፖፑሌሽን ሾኪንግ የሆነ ጉዳይ ነው። እኛ አሁን እየተወያየን ያለ ነው። ግን ደግሞ ሌዛን 1% ኦር የሆነ ፐርሰንት ግን አለ ይሄን ኤክሰርሳይዝ የሚያደርግ። በነገራችን ላይ እንደዚህ ገሃድ የወጡትን እኮ ነው ዛሬ እያወራን ያለ ነው እንጂ በሳይለንስ የሚፈጸም ስንት ነገር እኮ ይኖራል አይደለ? እነሱ ሰዎች መብታችን ነው የሚሉ አሉ። ከየት አገኙት መብታቸው? ያ እሷ ነገር አንድ ክሪቲካል ምልፍ የህግ ኮንሴፕት ናት። ምክንያቱም በአካሌ ላይ እኔ የፈለግኩትን ነገር ላደርግ እችላለሁ። በአካሉ ላይ በገዛ አካሉ ላይ ራሱን ሰው መግደል እንደማይችለው ማለት ነው። ሰው ልጅ በአካሉ ላይ መብት እንደሌለው አንዱ ማሳያ ፍጹም የሆነ መብት እንደሌለው ቤት ሊኖር ይችላል። ቤት ላይ ፍጹም የሆነ መብት ሊሰጥሽ መሸጥ፣ መለወጥ፣ ማፍረስ፣ ፕሮፐርቲ ራይት። ይሄ ሰውነት ግን የፐብሊክ ዶሜን ነው። ይዘው ለምን በአንተ ላይ የሚፈጸም ማናቸውም ተግባር ማን ላይ ሪፍሌክት ያደርጋል? ሌላ ሶስተኛ ወገን ህዝብ ላይ ሪፍሌክት ያደርጋል። ፐብሊክ ዶሜን ሳይሆን አትሊስት ፐብሊክ ሞራሊቲን የሚጻረር ከሆነ ገደብ አለው ልንል እንችላለን። ዳትስ እሱን እኮ ነው ፐብሊክ ዶሜን ነው ስል ሰውነቱ ያንተ ቢሆንም የቃላት አጠቃቀሙን እንደምንፈልገው መተርጎም እንችላለን። ፐብሊክ ዶሜን ነው ስል መብቱ ሰውነቱ ያንተ ቢሆንም ነገር ግን አንተ ላይ እንደፈለክ ማድረግ እንደማትችል ወይም ደግሞ ሌላ ሶስተኛ ወገን ላይ ብታደርግ ፔኑ ማን ላይ ነው የሚደርሰው? ለምንድን ነው የወንጀል ህግ ወይም ደግሞ እነዚህ ፐብሊክ ሎስ የምንላቸው ምን ስለሆነ ነው? ድርጊቱ በቀጥታ በተዘዋዋሪ ምን ስለሚያደርግ ፐብሊክ ላይ እንደተፈጸመ ስለሚቆጠር ማለት ነው። እንደተፈጸመ ስለዚህ መብት አለኝ የራሴ ሰውነት ነው የሚሉ ሰዎች ያንን መብት ከየት አገኛችሁ? ምንጩስ ምንድን ነው? ራሱን ለማጥፋት የሞከረ ሰው እኮ በወንጀል ይጠየቃል አይደለም? ማድረግ ስለማይፈቀድለት ማለት ነው። ስለዚህ ራስ ላይ የመግደል ሙከራ ብትፈጽም ከተረፍክ በወንጀል ትጠየቃታለህ እየተባባለ ነው። ያንን ተጠያቂ የሆንክ ባለበት ሁኔታ ግን
አይ የራሴ መብት ነው በሚል የምታነሳው መከራከሪያ ውሃ ያነሳም። አንድ ሁለተኛ ደግሞ መብት የሚመነጨው ከህግ ነው። መብት የሚመነጨው ከህግ ነው። ስለዚህ በህግ ላይ ደግሞ መብት እንደሌለ በራስ ሰውነት ላይ ሶስተኛ ወገንንም ቢሆን ማድረግ እንደማትችል ፐብሊክ ዲሴንሲ እኮ በህዝብ በአደባባይ እኮ ሜቢ ተደብቀህ ማድረግ ትችላለህ። ግን በማናቸውም መልኩ የታወቀ እንደሆነ ምንድነው ትጠየቅበታለህ። ልክ እንደ ስርቆት ማለት ነው። ትጠየቅበታለህ። this is a fact, this is a reality። actually መብት የሚለውን ነገር በግርድፉ ዲፋይን ለማድረግ እንሞክር። መብት ማለት በህግ የተረጋገጠ ጥቅም ማለት ነው። አንድ የሆነ ጥቅም አለ፣ አንድ የሆነ ኢንተረስት አለ። ለምሳሌ ፕሮፕራይተሪ ሊሆን ይችላል፣ ከንብረት ጋር የተያያዘ ጥቅም ሊሆን ይችላል። ይሄ ነገር በህጉ ላይ ልክ በፕሮቪዥን ደረጃ ሰፍሮ ሲረጋገጥልህ መብት ይባላል። ስለዚህ ያ መብት ደግሞ እንዲከበርልህ ክሌም ማድረግ ትችላለህ። እና ብዙ ሰው አብዛኛው ሰው መብቴ የሚለው ያው እንረዳዋለን እችላለሁ ለማለት ነው። አደርጋለሁ ማድረግ እችላለሁ እና ሊከለከል አይገባም ከሚል ነው የሚከለክለዋል ነው። ለዛ መብት ሁልጊዜ መብት በተቃራኒው ምን ይጥላል? ግዴታ ይጥላል። ሰውነት ያንተ ነው። ኦፍ ኮርስ አው ያንተ ነው። ምን ማድረግ ትችላለህ? እንደፈለክ ማድረግ ትችላለህ። ነገር ግን ማድረግ የማትችለው ደግሞ ተቃራኒ ድንጋጌ አለብህ ነው። ይሄም ግዴታ ከህዝብ ሞራልና ሴት ተቃራኒ የሆነ ነገር መፈጸም በአንተ ሰውነት ላይ አትችልም። that's የወንጀል ህግ አለ። ይሄ ነገር ሪፍሌክት ማድረጋችን ጥሩ ነው። ለብዙ ሰዎች ጥሩ አዌርነስ ይፈጥራል ብዬ አስባለሁ። ከዚህ ቀጥሎ እንደው ትንሽ ተች ማድረግ ያለብን ነገር አለ። ቅድም ምን አለን? የግብረ ሰዶማዊነትን በተመለከተ አብዛኛው ሰው እንደው በስቅላት በሞት የሚያስቀጣ በጣም ከባድ የወንጀል ድርጊት እንደሆነ ይረዳል። ግን ያ ትክክል አይደለም። ትክክል አይደለም ማለት ህጉ እንደዛ አላስቀምጠውም። በቀላል እስራት የሆነ በ3 ወር በ4 ወር የሚያስቀጣ የወንጀል ድርጊት ሆኖ ተቀምጧል። አትሊስት በመርህ ደረጃ እንዲህ ስንል ግን በ3 ወር ነው በ4 ወር ነው የሚያስቀጣ ሁሉም ግን እያልን አይደለም። በጣም ከባድ የሆኑ የወንጀል ድርጊቶች የወንጀል ድንጋጌዎች ግን አሉ። ይሄ ግብረ ሰዶማዊነትን በሚመለከት ማለት ነው። ምናልባት 630 ላይ የተወሰነች ትንሽ 1-2 ደቂቃ የሆነ ነገር ማለት ከቻለ ደስ ይለኛል። ባይዘው ከዚህ ጋር በተያያዘ ከተፈጥሮ ተቃራኒ ከተፈጥሮ ባህሪ ተቃራኒ የሆነ የወንጀል ድርጊት አይደል የምናወራው። በዚህ የግብረ ስጋ ግንኙነት ላይ አንድ በጣም በህጋችን አይደለም ወንድ ልጅ ከወንድ ልጅ ሴት ልጅ ከሴት ልጅ ጋር ግብረ ስጋ መፈጸም ማስቀጣት በተጨማሪ በእንስሳት ላይ ጭምር የግብረ ስጋ ግንኙነት መፈጸም ወንጀል ያስጠይቃል። በተለይ ገጠር ላይ ያሉ እንትኖች ወንድሞቻችን ምንድነው ምናምን የተለመደ ነገር አድርገው እኔ ዩኒቨርሲቲ ላይ ነው የሰማሁት። እሱም አይዘወይና ምንድነው ተራ ነገር እኮ ነው ተባልኩኝና ደነገጥኩኝ። ምን ይላል? ማንም ሰው በእንስሳት ላይ የግብረ ስጋ ግንኙነት የፈጸመ እንደሆነ በቀላል እስራት ይቀጣል ይላል። ስለዚህ which is completely illegal የሆነ ክሪሚናል አክት ነው። ስለዚህ አይደለም ከዚህ አንፃር እንስሳዊ ተግባር ነው እየተባልንም ያለ ነው። ስለ ግብረ ስጋ ግንኙነት ስናወራ ከዚህ አንፃር ይህንን ኮንሲደርም እንዲደረግ ነው። ግን በወንጀል በከባድ ወንጀል ሊያስቀጡ ከሚችሉ ተግባራት መካከል አንዱ ጥፋተኛው ወይም የወንጀል ድርጊቱን የፈጸመው ግብረ ሰዶማዊ የሌላውን ሰው የገንዘብ ችግር ወይም የህሊና ሐዘን ወይም የዚህ ሰው አሳዳሪ፣ ሞግዚት፣ ጠባቂ፣ አስተማሪ፣ አሰሪ ወይም ቀጣሪ በመሆኑ ያገኘውን ኃላፊነት፣ ስልጣን ወይም ችሎታ ወይም በመካከላቸው ያለውን ይህን የመሰለ ግንኙነት ያላግባብ በመጠቀም ከላይ በአንቀጽ 629 ላይ የተመለከተውን ድርጊት የፈጸመበት ወይም ይህ ሰው ከእርሱ ጋር የዚህ አይነቱን ድርጊት እንዲፈጽም ያደረገ እንደሆነ ከ1 ዓመት በማያንስ ቀላል እስራት ወይም ከባድ ሁኔታ ሲያጋጥም ከ10 ዓመት በማይበልጥ ጽኑ እስራት ይቀጣል ይላል። ይጨምርና ደግሞ የተበዳዩ ዕድሜ ከ13 ዓመት በታች ሲሆን ከ15 ዓመት እስከ 25 ዓመት በሚደርስ ጽኑ እስራት ይቀጣል። በተለይ ለአካለ መጠን ባልደረሱ ልጆች ላይ የሚፈጸሙ የግብረ ስጋ ጥቃትና ለክብረ ንጽህና ተቃራኒ የሆነ ድርጊትን በተመለከተ እድሜው 13 ዓመት ሆኖ 18 ዓመት ያልሞላው ከሆነ ከ3 ዓመት እስከ 15 ዓመት፣ የተበዳዩ እድሜ ደግሞ ከ13 ዓመት በታች የሆነ እንደሆነ ደግሞ ከ15 ዓመት እስከ 25 ዓመት የሚደርስ ጽኑ እስራት ሊቀጣ ይችላል ይላል። አሁን እያወራን ያለነው ወንድ ከወንድ ነው። ሴት ከሴትንም በተመለከተ
አንዲት ሴት ለአካለ መጠን ባልደረሰች ሴት ላይ የግብረ ሰዶም ጥቃት የፈጸመች እንደሆነ ከ10 ዓመት በማይበልጥ ጽኑ እስራት ትቀጣለች ይላል። ስለዚህ ግብረ ሰዶማዊነት እኛ ትኩረት ያደረግነው ወንድነት ላይ ብቻ ነው። ሴትም ልጅ ወስዳት አንድ ቤት ውስጥ እንደምትፈልጋት አድርጋ ሻወር ቤትም ዋቴቨር እነሱ እንዴት እንደሚያደርጉ አላውቅም፣ ያንን አድርጋ የግብረ ሰዶም የግንኙነት የፈጸመች እንደሆነ እስከ 10 ዓመት ትቀጫታለች። ይሄን ማወቅ መቻል አለብን። ስለዚህ እነዚህን አካላት እያጋለጥን ግን እርምጃ እንዲወሰድባቸው የማድረግ ዋነኛ ኃላፊነት አለብን ማለት ነው። ስለዚህ ውድ የጁሪስ ፖድካስት ቤተሰቦቻችን እስከ 25 ዓመት በሚደርስ ቀላል አይደለም ይሄ ጽኑ እስራት። አክቹአሊ ቀላል እና ጽኑ እስራት የሚባለው በአፕሊኬሽን ደረጃ ልዩነት የለውም፣ ግን አትሊስት ርዝመቱ ይለያያል። እስከ 25 ዓመት በሚደርስ ጽኑ እስራት ያስቀጣል ግብረ ሰዶማዊነት። አሁን አያሌው ባነበበው ኮንቴክስት መሰረት ሲፈጸም ማለት ነው። እኔ ቀላሏን ላጎላት የፈለግኩት ምንድነው መሰለህ? በጣም ብዙ ሰው የሆነ በቃ ከባድ ወንጀል ነገር አድርጎ ልክ ያስባል እና ህጉ በትክክል ምን እንደሚል ማወቅ አለባቸው። ማንኛውም ሰው ማወቅ አለበት። ያ ራይት። ይሄ በጣም ጥሩ ውይይት አድርገናል። ከዚህ ቀጥሎ እንዲሁ አንድ የሆነ ጉዳይ ላይ ብንወያይ ደስ ይለኛል። ከዚህ ከጋዜጠኛው ጋር ተያይዘው ማለት ነው። እንደነገርኩህ አዳማ ነው ይሄ ነገር የተፈጸመው። ቪዲዮውን ምናልባት አይተው ከሆነ ዱላ ይዘው በቃ ጋዜጠኛው ነው እሱ ነው በትክክል እስካሁን ድረስ ቻት ስናደርግ የነበረው ከዚህ ጋዜጠኛ ጋር ነው፣ አሁን መንገድ ላይ ነው እየመጣ ነው እያለ ድምፁን ሁሉ ያሰማል። ባይዘው ድምፁም የሱ ነው። ድምፁ የሱ ነው ምልህ አሁን ባለንበት ቴክኖሎጂ ማረጋገጥ ይሄ ድምፅን ይሄ ዲፕ ፌክ ምናምን የሚሉት ነገር እሱ ነገር አለ። ግን እሱ መሆኑን በምን ማረጋገጥ ይቻላል መሰለህ? የሆነ ኮንቨርሴሽን ነበር። የእሱን ኮንቨርሴሽን ፍሎ ተከትሎ ልጁ ራሱ መጣ። ያው ሲመጣ ላይቭ ቪዲዮ እየቀረጹ ነው የጠበቁት። እንድንወያይ የፈለግኩበት ነገር ምንድን ነው? እነዚህ አዳማ ላይ ያሉ ወጣቶች በእድሜ ያንግ ናቸው፣ ወጣቶች ናቸው እና ራሳቸውን እየቀረጹ ዱላ ይዘው ምንድን ነው የሚሉት? ልንገለው ነው የሚሉት። ራሱን እየቀረጸ ሰውየው ማለት ነው። እና ይሄ ምልህ ለፐብሊክ ሞራል ይሄ በወንጀል ህጋችን ላይ ልክ እንደተቀመጠው ለዛ ያ ድርጊት ምን ያክል አጸያፊ እንደሆነ የተረዱበት መንገድ እኔም ሼር ማድረገው ነው። በኢሞሽን ደረጃ ተመሳሳይ ነው። ግን ራሳቸውን ግን አደጋ ላይ የጣሉበት መንገድ ግን ለኔ ያስገርሞኛል። እና መቼስ እንደ ጠበቃ በዚህ ጉዳይ ላይ የሆነ ኢቫሉዌሽን የሆነ ነገር ማለት አለብን። ምንድነው ድርጊቱ በጣም ስሜታዊ ያደርጋል አይደለም? እነሱን እኛንም ስሜታዊ ያደርገናል። ምክንያቱም ስሜታዊ ሆነንም ነው አንዳንዴ እስቲ አድረንበት እስቲ መልሰን አይተንበት ምናምን ብለን ነው እንጂ የምትሰራው ወዲያውኑ እንዳየኸው ማናቸውም ሰው ፕሮቮኬቲቭ ነገር አለው። ስለዚህ በጣም ፕሮቮኬሽን ስላለው ነው በጣም እንደምንም ብለህ የኩሊንግ ፔሪየድ ወስደህ ተረጋግተህ ነገሮችን ካላደረክ በቀር ዋጋ ያስከፍላል። እነዚህ ልጆችን ፕሮቮኬቲቭ በሆነ ወይ ነው ያን ድርጊት ውስጥ የገቡት። ምክንያቱም አነሳሳቸው። ድርጊቱ በማህበረሰባችን ባህልና ወግ እሴት ላይ ያልተለመደ በጣም አሳፋሪ የሆነ ተግባር ነው። ለዚያውም እየመጣው ነው ጠብቀኝ፣ እንደዚህ አልሰማሁትም፣ አሁን አንተ በምትለኝ መሰረት ላይ ነው፣ ስለዚህ ደርሻለሁ፣ እዚህ ቦታ ነኝ ምናምን እያለ በዚያ ልክ ምን ያህል ይሄ ሰውዬ ሪሊ አግኝቶት ቢሆን እንደመጣ የሚሰፍርበት ነው ለሚመስለኝ። ይቅርታ አድርግልኝና ስለዚህ እንደዚህ አይነት ነገሮች ምን ያህል ሰዎችን ሊያነሳሱ ለክፉ ተግባር እንደሚያጋልጣቸው ግልጽ ነው። ግን ወንድሞቻችንና እህቶቻችን ይህንን ድርጊት ላይ የተሳተፉ አንደኛ ሞቭ ጀስቲስ ሁላችሁንም በኃላፊነት ለምሳሌ በአካሉ ላይ ለሚደርሱ ጉዳት ምንም እንኳን ድርጊቱ የወንጀል የተነሳሳ ድርጊቱ ለድርጊቱን መፈጸም ምክንያት የሆነ ቢሆንም ግለሰቡ ግን ለተፈጸመ የአካል ጉዳት ተጠያቂ ሊያደርጋቸው ይችላል። ስለዚህ በጣም ጥንቃቄ ማድረግ አለብን። ምንም እንኳን ለዚህ ነው ምን ማድረግ ሰው ልጅ ነንና ምን እናድርግ የራሳችን በቂ የሆነ የማሰላሰያ ጊዜ የማሰቢያ ጊዜ መወስደን ድርጊቱን እንኳን ፈጽሟል እንኳን ቢባል ሰውየውን ለህግ አካል አሳልፎ ከመስጠት ይልቅ በተቃራኒው እንደዚህ አይነት ሞቭ ጀስቲስ አይነት ነገሮች የሚመጡ ከሆነ የህግ የበላይነት ለማክበር አስቸጋሪ ነው የሚሆነው። ስለዚህ
መንግስትም አያስፈልገንም ማለት ነው። እንደዚህ አይነት ተግባር ከሌ እንደዚህ አይነት ድርጊት ፈጽሟል ተብሎ ወዲያውኑ ህዝብ እርምጃ የሚወስድበት ከሆነ መንግስትም አያስፈልግም ማለት ነው። ስለዚህ እዚያ ላይ በጣም ጥንቃቄ ማድረግ አለብን ኦፍ ኮርስ። ነገር ግን በተለይ ደግሞ የምታደርጓቸውን ነገሮች ይሄ እየቀረጻችሁ ራሳችሁ ላይ ማስረጃ እየቆጠራችሁ የምትፈጽሟቸው ነገሮች አግባብነት የላቸውም። ስህተትም አይ ሆፕ እሱ በዚህ ድርጊት ላይ እንዲህ አይነት ድርጊት ተፈጽሞብኛል ብሎ የወንጀል ክስ አይመሰረትባቸውም ብዬ አስባለሁ። ከመሰረተባቸውም ደግሞ ራሳቸውን የሚከላከሉበት አሁን ቅድም ያልኩት በወቅቱ አነሳሽ የሚያነሳሳ ነገር ያደረገ መሆኑ ሌሎችም ነገሮች ተገልጸው ግን በምንም አይነት መልኩ ከእንደዚህ አይነት ተግባር እንኳን የተፈጸመ ሆኖ ከተገኘ ለሚመለከተው ፖሊስ እጅ አስይዞ ልጆቹ የሚገርም ነገር የሰሩትን ስተት በሆነ ሲናሪዮ ኮምፔር እያደረግን እንድናየው ፈልጌ ነው። ሀሳብ ትጨምርበታለህ። ጋዜጠኛው ስሙ ማን ነው? ሶፎንያስ ዋሲሁን ያ ሶፎንያስ ነገር በጣም ታዋቂ ጋዜጠኛ ነው። ባይዘው የሆነ ኢቢኤስ ላይ ነው ምናምን ነገር አየው ነበረ። አንድ ሲናሪዮ በኮምፓሪዝን እንድናየው የፈለኩት ምንድነው መሰለህ? በቴሌግራም ነው በዋትሳፕ ቻት እያደረጉ ከአዲስ አበባ ተነስቶ አዳማ ይሄዳል ይህን ድርጊት ለመፈጸም እና መጨረሻ ላይ ያን ድርጊት ግን አልፈጸመውም፣ ተቋረጠ። ድርጊቱን አልፈጸመውም ግን በወንጀል ግን ያስጠይቃል። ለምን? ኢትሳን አቴምፕት ኮምፕሊትድ አቴምፕት ነው። አሁን ቅድም እንዳልነው ወንጀሉን ቢፈጽመው ኑሮ በ3 ወር በ4 ወር ነበር የሚቀጣው። አሁን ግን የወንጀል ሙከራ ስለሆነ ይሄም ደግሞ እንደገና ኮንሲደር ስለሚደረግ በተግሳጽ በቃ ቻው ይለዋል ፍርድ ቤቱ። የሱ ይሄ ነው። የነሱን ደግሞ ነው ዱላ ክትክታ ይዘው ማገር ምናምን ይዘው ነው በቃ በዚህ ነው ልንገለው ነው እንገለዋለን እያሉ መጣ። ባይዘው ወይ ቪዲዮ ነው አይቼዋለሁ። መጣ ያዙት፣ መደብደብ ይጀምራሉ። ባይዘው ወይ መጨረሻ ላይ አምልጦ ነው በዱላው በምኑ አይደለም መደብደቡ፣ በቦክስ ምናምን ትንሽ እጅል ፊት ነገር ነው። አይ ግን ምን እኮ ልትል ትችላለህ መሰለህ? ታማሙቅና ትገባለህ። ግን አመለጠ። ጥሩነቱ ቶሎ ተንገዳግዶም ቢሆን አመለጠ። ቆይ የሆነች እኔ ግን ኮምፔር ባላደርግ የፈለኳት ነገር አለች። አመለጠ። ባያመልጥ ኑሮ ግን ምንድነው የሆሚሳይድ አቴምፕት ነው። ይሄ የግድያ ሙከራ ነው። ይሄኛው ለመልካም ባህሪ ለተፈጥሮ ተቃራኒ የሆነ የግብረ ሰዶም ድርጊት ለመፈጸም የተደረገው ሙከራ ከ3 ወር ባነሰ ያስቀጣል አለ። የግድያ ሙከራ ግን በአመታት ያስቀጣል። ስለዚህ እኔ አሁን ለልጆቹ እንደ ምክር መስጠት የፈለኩት ነገር እነሱ እጅግ አደገኛ ከሚሉት ድርጊት ይልቅ እነሱ የሚጠየቁበት ግን አይበልጥም ወይ? አንተ ምን ትላለህ? ቅድምም ያልኩት እሱን ነው ወዳጅ። ምንድነው ከምንም ነገር በላይ የድርጊትና የውጤት ግንኙነት ለወንጀል በጣም ወሳኝ ነው። ኮዝ ኤንድ ኢፌክት የምንላቸው ማለት ነው። ምንም እንኳን ቢያነሳሳ ድርጊቱ እሱ ስላነሳሳኝ ስለገፋፋኝ ነው የሚለው ተግባር መከላከያ አይሆንም። አንድ ማቅለያ ሊሆንልህ ይችላል እንጂ በቀላል ማለት ነው። ነገር ግን ድርጊቱ ምንም እንኳን ቢያነሳሳ ሰው ነህና እንስሳዊ ባህሪ የለንም፣ ሰው ነን። ስለዚህ በሰውነት ምን ማድረግ እንችል ነበር? ቆም ብሎ ማሰብ ይቻል ነበር። ሊመጣ የሚችለውን ውጤት ማገናዘብ ይችል ነበር። ነገር ግን ለድርጊቱም ለውጤቱም ራሱን አዘጋጅቶ ይህንን ድርጊት በመፈጸሙ ተብሎ በጣም ሊካበድ ይችላል። ስለዚህ በምንም መልኩ ማህበራዊ ኃላፊነቴን ተወጥቻለሁኝ፣ ህዝብን ታድጌያለሁ፣ እንዲህ አይነት ሰውን አስተምሬያለሁ ብትልም ነገር ግን ውጤቱ አንተ ላይ ደግሞ የሚመጣው የወንጀል ኃላፊነት የከፋ ስለሆነ የምንፈጽማቸውን ድርጊት ብዙ ጊዜ አሁን ለምሳሌ መኪና ሰው ገጭ አይደለም። አሁን እኛ ሀገር ላይ ከዚህ ቀደም የነበረን ትሬንድ ምንድን ነበረ? ቶሎ አፈስ አድርገን ይዘነው እንሄድና እናሳክም ነበር። ከዚያ ፖሊስ በምርመራ ሂደት ላይ ራሱ ድጋፍ የሰጠውንና ሕክምና ቦታ እንዲደርስ ያደረገውን ሰው የወንጀሉ አካል ያደርጋል። በዚያ ምክንያት ምን ሆነ? ሰው በሙሉ ሰው በመኪና ቢገጭ ቢወድቅ ምን ቢል ከማንሳት ምን ሆነ? ራሱን አቀበ። ስለዚህ ለሰው ልጅ መድረስ የሚባለው ሞራላዊ ሴት እየቀነሰ መጣ ማለት ነው። አሁንም የምናደርገው ድርጊት
ማህበረሰቡን ፕሮቴክት እናደርጋለን ብለን አስበን የምንፈጽመው ነገ ራሳችን ላይ የሚመጣ ከባድ የህግ ተጠያቂነት የሚያመጣብን ከሆነ አሁንም ቀስ ብሎ ምን ሆነ ማለት ነው በቃ እነሱ እንደፈለጉ ይሆኑ እኔማ ነገ እንደዚህ የሚያስጠይቀኝ ከሆነ ለምን እዚህ ውስጥ እገባለሁ ማለት ይመጣና ለነዚህ ሰዎች የበለጠ ይበል የሚያሰኝ ሜዳን ፈጥርላቸዋለን ኃላፊነትን ስንወጣ ህግንና ስርዓትን መሰረት አድርጎ በተጨማሪም ደግሞ ባለሙያን አማክራችሁ ብትፈጽሙ ለምሳሌ እንደዚህ አይነት ድርጊት መፈጸም ጥሩ ነው ግን ባለሙያን አማክራችሁ ባለሙያው ምን ያደርጋል መስላችሁ ማስረጃ ቆጥረህ ራስ ላይ ማስረጃ ቆጥረህ ድርጊት አትፈጽምም ስለዚህ ማድረግ ካለብህ የምታደርገው ምንድነው ቀጥታ ባለሙያ ሲያማክር ባለሙያ እጅ ከፍንጅ ቦታ ውስጥ ይገባል ከዛ በኋላ ልብሱ እንዲያወልቅ ያደርጋል ካሜራ እንዲቀረጽ ያደርጋል ከዛ በኋላ ያንን ነገር ራሱን አዘጋጅቶ ሲመጣ ኦልሞስት ዴድ በዚያ ልክ አይዞ መደብደቡን አይደለም ባለሙያ የሚመክረው እንዴት መደብደብ እንዳለባቸው እናማክራለን ይመስላል መንደርደሪያ የሚፈልገው በሚፈልገው ይተርጉም ብዬ ኦኬ ኦልራይት አሪፍ ነገር አያሌው መጨረሻ ላይ አንዲት መነሳት ያለባት ክሪቲካል ጉዳይ አለች የዛሬውን የኦፊስ የምክር አገልግሎት አበለገን ተሸፈናል ዘንት ሰው ጥይ እንደመጣው ተለወል ለነሱ ጥቅም ስለሆነ እነሱ ከበር ያደርጉታል አንድ ከበር ማድረግ ያለብን ኢሹ እዚህ ጋር ሰዎች ለእንደዚህ አይነት ነገር ለሞብ ጀስቲስ እየተነሱ ነው ያሉት እና ይሄ ደግሞ መንግስት ይሄ ሪላክታንት መሆን በጣም ለዘብተኛ መሆኑ ሰዎቹ መንግስት እኮ በጣም ሻርፕ ቢሆን ለምሳሌ ይሄ በዚህ ቪዲዮ ሳይሆን ምናልባት ከዚህ ቀጥሎ አንድ ሌላ ቪዲዮ እንሰራላችኋለን አይ ቲንክ የቲክቶክ አዋርድ ላይ ይሄ አሁንም ከፐብሊክ ሞራሊቲ ጋር የሚጻረር አለባበስ ለብሰው የመጡ ሰዎችን ፖሊስ በቁጥጥር ስር አውሏል ሰምታል የሚገርም ነው ሰው እንዲህ ሻርፕ መጣ ያያየው በጣም ደስ ይላል በጣም የሚገርም ነው አሁን ይሄ ቀለል ያለ ነገር ይመስላል እኮ ከዚህኛው ያኛው ቀለል ያለ ነው ግን እንዲህ ሻርፕ ሆኖ ተከታትሎ አንድ የወንጀል ድርጊት ልክ ሲፈጸም የወንጀል ምርመራውን አጣርቶ በሚገባው አካል ላይ ክስ መስርቶ እያስቀጣ ይሄን ደግሞ ዲስክሎዝ ቢያደርግ ለፐብሊኩ እንዲያውቅ ቢያደርግ ሰው ምን ይላል ፐብሊክ ትረስት ኤንድ ኮንፊደንስ ይኖረዋል በፍትህ ስርዓቱ ላይ በቃ ህግ አለ ይሄን ጉዳይ ፖሊሲ ይዘዋል ፍርድ ቤት አለ አቃቤ ህግ ዝም አይልም ትላለህ መንግስት ግን በእንደዚህ አይነት ጉዳዮች ላይ ሳይለንስን የሚመርጥ ከሆነ ሰው ወደ ሞብ ጀስቲስ ያመራል እሱ ነገር ነው ትክክል ነው ብዬ አላምንም ምናልባት በዚህ ጉዳይ ላይ እንደው የምትለው ነገር ካለ ምክንያቱም ለመንግስት ኦፊሻልስ ጥሩ መልእክት ይሆናል ብዙ ጊዜ ነው በዚህ ጉዳይ ላይ የምሰራው መንግስት ዝም አትበል ትላልቅ ጉዳዮችን የሚሰራ ለምሳሌ ይሄ ከህገ መንግስት ጋር በተያያዘ ትላልቅ ኃላፊነትን የሚጥል ጉዳዮችን ትሪዝኖችን ኢኮኖሚክ ትሪዝን የሀገራዊ ትሪዝን ዋትኤቨር የሚለው ራሱን የቻለ ዲፓርትመንት ቢያደራጅ ቢሰራ ነገር ግን እነዚህ ፒቲ የሚመስሉ ነገር ግን ከፐብሊክ ሞራል ጋር ግን በተያያዙ ማህበረሰባችን በዝምታ ሲታለፉ የሚለማመድባቸውና በኋላ ላይ ዋጋ የሚያስከፍሉን ጉዳዮች እየተከታተለ ተጠያቂ ውስጥ ሊከት የሚችል ራሱን የቻለ ዲፓርትመንት መንግስት ያስፈልገዋል አለው እኮ አይ ቲንክ ልዩ ልዩ ወንጀሎች የሚባለው እኮ የሚመለከት እኮ ልዩ መች ሰራው ስም ነው ፍትህ ሚኒስተር አንድ ዳይሬክቶሬት ይሄ ነው ባይዘው በዚህ ጉዳይ ላይ በልዩ ሁኔታ የሙስና ወንጀሎች አንድ ዳይሬክቶሬት ነው የኢኮኖሚ ወንጀሎች ደግሞ አንድ ዳይሬክቶሬት ነው ልዩ የሚለው ኢኮኖሚ ወንጀሎች ደግሞ የሚል አለ ከዛ ደግሞ አራተኛው ልዩ የሚል ዳይሬክቶሬት አለው ፍትህ ሚኒስተር ውስጥ ነገር ግን እነዚህን ጉዳዮች በተመለከተ ግን እኛ ስንት ጊዜ ነው አብይታ ያቀረቡ ሃይማኖትን ከሃይማኖት ሊያበጣብጡ የሚችሉ ሊያባሉ የሚችሉ በጣም ሲሪየስ የሆኑ ሐሰተኛ መረጃ ስርጭት መረጃዎችን በተመለከተ የሚገለጡ ንግግሩ የጥላቻ ንግግሮችን በተመለከተ ዋጋ ሊያስከፍል የሚችል ነው ይሄን እኮ እኛ ራሳችን አቤቱታ ማቅረብ የለብንም መንግስት ራሱ ተከታትሎ መፈጸም የሚችላቸው ጉዳዮች ነው ህዝብን ከህዝብ ያባላል ሃይማኖትን ከሃይማኖት ብሔርን ከብሔር ያጋጫል የተባለ በቃ ትንሽ ጊዜ ጮኸው ዝም ይላሉ እየተባለ ዝም የተባሉ ጉዳዮች ዛሬ ላይ በብዙ መልኩ ዋጋ ያስከፈሉ ነው ያሉት ማንንም እየተነሳ እንደፈለገ እንዲፈነጭ ያደረገ ያለው ያ ነው ስለዚህ ፖሊስ አንተ የምትለው ነገር ባይ ዘ ዌይ የምረዳው ነገር አለ አንዳንድ የወንጀል አይነቶች ይሄ ፖለቲሳይዝድ የሆነ እንትን ውስጥ የሚገባ አለ በዛ መንገድ መንግስት ትሪት ሊያደርገው የሚፈልገው ያለ ምን አለ መሰለህ whatever the name they call it ልዩም ይበል whatever the name
ነገር ግን በእንደዚህ አይነት ማህበረሰቡ ነው እየተጠቃ ያለው እኮ አሁን እያወራን ያለው ስለ ማህበረሰብ ፍትህ አይደለ እየጠየቅን ያለ ነው። ስለዚህ ማህበረሰቡ ፕሮቴክት እየተደረግኩ አይደለውም ብሎ የሚያስብ ከሆነ በመንግስት ላይ እኮ እምነቱን እንዲያጣ እያደረገ ነው ያለው። ስለዚህ ፒቲ የሚመስሉ ነገሮች ነገር ግን በማህበረሰቡ የሞራል እሴት ላይ ኖርማቲቭሊ ይዞ የመጣው ነገር ግን ልዩ ቦታ የሚያሰጠውን ጉዳይ በዝምታ ማለፍ የለበትም ነው። አሁን ትናንትና የሰጠው መንግስት የወሰደው እርምጃ የሚገርም ነው፣ ሊበረታታ የሚገባ ነው። አንድ ደግሞ ወንድ ሆኖ የሴት ልብስ እየለበሰ ጡት ማሳዣ እያደረገ ፓንት እያደረገ በቲክቶክ ላይ ራሱን ይገልጥ የነበረ ልጅ የሆነ ጊዜ ወስደው አሰሩት። ቲክቶክ ላይ ጠፍቷል። አሁን ላይ እኛም ሪፖርት አቅርበንበት ማለት ነው። ደግሜ አሁን እያየሁት አይደለም። እንደዚህ አይነት ነገር አስተማሪ ስራዎች ግን መስራቱን ምን ማድረግ አለበት? ለህዝብ ማሳወቅ መቻል አለበት። ልክ እንዳሁኑ የቲክቶክ ክሬቲቭ አዋርድ ላይ የመጡ የማህበረሰቡን እሴትና አኗኗር ተቃራኒ የሆነ ነገር የፈጸሙ ሰዎችን ይሄውና ይዣቸዋለሁ በቁጥጥር ስር አውያለሁ እንዳለው ሁሉ እንዲህ አይነት ተግባራትን የሚፈጽሙ አካላትን በልዩ ሁኔታ ልዩ ኦፕሬሽን እኮ የሚፈልግ አይደለም። በአደባባይ ላይ እኮ ያሉ ሰዎች ናቸው እነዚህ። ያን ያህል ኮስትም የሚያወጣ አይደለም። በቀላሉ የሚቀርብ ነው። በቀላሉ ሊገኝ የሚችል ነው። በአደባባይ ላይ ያሉ ናቸው። አንድ ሰውም ደግሞ ድርጊቱ ተፈጽሟል ከተባለ በአቅራቢያ የሚገኘውን ጣቢያ ሄዶ ሪፖርት አድርጎ በቀላሉ ጉዳዩ እንዲታይ ማድረግ እየተቻለ ነገር ግን በዝምታ ሲታለፍ የህግ የበላይነትን የማስከበር ኃላፊነት የተጣለበት መንግስት ይህንን ባለመወጣቱ ህዝቡ በትንሿ ነገር ነው የሚመዝን። አንድ ትልቅ ነገር ሰርተ ሪፖርት ብታቀር ዋናውን ማህበራዊ እሴትን የናደውን አካል ሳይጠይቅ ተጠየቅ ሳያደርግ ዛሬ ላይ ትልቅ ስራ ሰርቻለሁ ቢል አግባብነት የለው አላምነህም ሊል ይችላል ህዝብ። ስለዚህ ከዚህ አንፃር እዚያ ላይ ጥንቃቄ ቢደረግ ለማለት ነው። ኦልራይት ውይይታችን እንዴት ነበር? ደስ ብሎኛል። ስላገኘሁም እጅግ ደስ ብሎኛል። ፖድካስታችን ይሄ አይ ቲንክ በአጭር ጊዜ ውስጥ ራሱን ወደ ቻለ የቴሌቪዥን ጣቢያ ዞሮ ትልቅ ውጤት ከሌጋል ቴኩ ፕላትፎርማችን በተጨማሪ ብዙ ጥቅም ያገኘንበት ስለሆነ በተለይ ሌጋል ቴክ ባይዘው የጠበቆች ሌጋል ቴክን ያላወረዳችሁ እንዳትሞኝ። ስለ ሌጋል ቴክ እንዲሁም የ20 ሰከንድ ማስታወቂያ ስራ አይደለም። ኖ ባይዘው የተጠቀመበት ሌጋል ቴክን ማስታወቂያ አይሰራም። ለሳምበዴልስ ግዛ ነው የሚለው ቀጥታ እንደዚህ ነው ያምራል ናም ተጠቅሚበታል ነው አይደለም የምትለው። በቃ የህግ ሶፍትዌር ከፈለክ የህግ ጉዳዮችን የሚያቀል ምንድነው ከተባለ ሌጋል ቴክ ነው። ስለዚህ ጠበቆች ሌጋል ቴክን መጠቀም ያልቻላችሁ እመኑን እስካሁን ድረስ ተሸውዷቸው። ስለዚህ ሌጋል ቴክ በብዙ መልኩ ህይወታችሁን የሚያቀልላችሁ ፕላትፎርም ነው። ሌጋል ቴክን ሰብስክራይብ በማድረግ ተጠቃሚ ሆኑ። በሙያውም ዘርፍ ላይ ያሉ ሰዎችንም እናብቃቸው፣ እናበረታታቸው። ሌጋል ቴክ ባይ ዘ ወይ ቆይ መጨረሻ ላይ ስላነሳ ነው አላሰብኩም፣ እንደምንወያይበት ስላላሰብኩኝ ነው። ይሄ አፕሊኬሽን ሰክሰስፉል መሆኑን ከምናረጋግጥባቸው መንገዶች አንዱ ምን እንደሆነ ታውቃለህ? የሆነ ሰው ለአንድ ዓመት ለ6 ወር ምናምን ሰብስክራይብ ያደረገ ነበረ። ለአንድ ዓመት ሲጠቀሙ ቆይተው አንድ ዓመቱ አለቀ። አኑዋል ነው ሰብስክሪፕሽኑ። ልክ ሲያልቅ በዛው ቀን ድጋሜ ሰብስክራይብ ሲያደርጉ እናያቸዋለን። ከነሱ ውስጥ አንተ አንዱ ነህ። እንደውም ተናድጄ ለምንድን ነው ያቋረጥክብኝ ምናምን ስል በቃ የከፈልኩት የ6 ወር ነው። ከዛ በኋላ ቼክ አድርገህ ምናምን ነገር የ6 ወር ነው ሰብስክራይብ ያደረከው ሲል ኢሚዲየትሊ ነው ያለምንም ቅድመ ሁኔታ ከዛ ላይ የዓመት ሰብስክራይብ ያደረው ብትችል የ5 ዓመት የ10 ዓመት ቢኖር እንደ ፓኬጅ እሱም ጥሩ አጋጣሚ ነው። በዶላር የምትከፍለው እኛ ሴቭ ስለምንሆን ማለት ነው። አያሌው ቢታኒ በጣም እዚህ ድረስ መጣህ ስቱዲዮ ይህንን ለህብረተሰባችን እጅግ ጠቃሚ በተለይ ከህግ አንጻር የሀገሪቱ ህግ እና መንግስት እንዴት ነው ይህን ጉዳይ የሚመለከቱት እንዲህ አይነት ድርጊት ሲፈጸም የሚለውን በዜና ይሰሙታል፣ ሪያክሽን ቪዲዮ ያያሉ፣ ሌሎች ኢንተርቪውም ሁሉ እግረኛው ላይ ቀርቦ አሁን የጋዜጠኛ የሆነ ኢንተርቪው ነገር ሁሉ ተስተናግዷል። ግን በተለይ ከህግ አንጻር እንዴት ነው የሚታይ የሚለውን በተመለከተ አይ በቃ ለህዝባችን ያለኝን በሙያ ሪፍሌክት ባደርግ ደስ ይለኛል ብለህ መጣህ ፍቃደኛ ሆነ ይህን ውይይት ስላደረግን በጣም አመሰግናለሁ። እኔም በጣም ነው የማመሰግነው። በርታለኝ። ኦልራይት